Masinko, Masinko. Masinko, Masinko. ክቡራን የቆፒካዮ ታዳሚዎች ይህ የአማርኛ ፕሮግራማችን ነው። ባለፉት ጊዜያት በፖለቲካዊና ኢኮኖሚያዊ ጉዳዮች ላይ እና በወቅታዊ ጉዳዮች ላይ ውይይቶችን በማቅረብ ስናስተናግዳችሁ ቆይተናል። ካደረግናቸው ውይይቶች የተሻለ ግንዛቤ እንዳገኛችሁ እርግጠኞች ነን። ዛሬ ግን በወቅታዊ ጉዳዮች ላይ ሁለት እንግዶችን ይዤ ቀርቤያለሁ። ፕሮግራሙን የሚመራላችሁ ጉደታ ከቴክኒክ ባለሙያችን ገዳራራ ጋር መልካም ቆይታ እንላለን። እንግዲህ ሁለቱ እንግዶቼ ማስተዋወቅ የሚያስፈልገኝ አይመስለኝም። ብዙ በኦሮሞ ሕዝብ ዘንድ የታወቁና የሰብአዊ መብት ተሟጋቾች ናቸው። አቶ ገረሱ ቱፋና እንዲሁም ሁንዴ ዱጋሳ ካሉበት እንኳን ወደ ፕሮግራማችን የዕለቱ እንግዳ ሆናችሁ መጣችሁ ብዬ በቆፒካዮ ስም አመሰግን ወዳለሁ። እንኳን በሰላም መጣችሁ። አንተም እንኳን በሰላም ተጠበቅን። እንግዲህ ምናልባት ሁንዴ ከዚህም በፊት የክብር እንግዳችን ነበረ በአንድ ኦሮምኛ ፕሮግራም ላይ ገረሱ የመጀመሪያ ጊዜ ነውና እንኳን በሰላም መጣ። እንግዲህ ዛሬ ምናልባት በወቅታዊ ጉዳይ ላይ ሰፋ ያለ ጊዜ ወስደን ውይይት እናደርጋለን። ወደ ዋነኛው ውይይታችን ከመግባታችን በፊት ለመንደርደሪያ እንዲሆነን ዘንድ ምናልባት ሰሞኑን በኢትዮጵያና በሱዳን አካባቢ በተለያዩ የሚዲያ ተቋማት የዲፕሎማቲክ ግንኙነታቸውን በተመለከተ የሚሰነዘሩ አስተያየቶች አሉና እኛም እንግዲህ ምናልባት በህዝቦች የነጻነት ትግል ውስጥና የኢትዮጵያን የፖለቲካ ጉዳይ መፍታት ዙሪያ ላይ በምስራቅ አፍሪካና ቀንድ ያሉ ሀገሮች ያለው የጂኦፖለቲካል ሁኔታ ወሳኝ ነውና እዛ ዙሪያ ላይ ምናልባት የሳውዝ ሱዳን ወይም የደቡብ ሱዳን ከኢትዮጵያ ጋር ያላቸው ግንኙነት የሻከረ መሆኑንና እንደውም የኢትዮጵያ የህወሓት መንግስት የደቡብ ሱዳንን አምባሳደር ከሀገራቸው ማባረራቸው ነው የሚወራውና በራሳቸው ሚዲያ ሲነገር ሰምተናል። ምክንያት ብሎ የሚያነሱትም ደግሞ የደቡብ ሱዳኑ ፕሬዝዳንት ወደ ግብጽ ሄደው ጉብኝት ባደረጉበት ወቅት በደቡብ ሱዳን ውስጥ ተቃዋሚዎች እንዲንቀሳቀሱ ፈቅደዋል የሚል ነውና ይሄ ዙሪያ ላይ ያለው ሁኔታ ምን ይመስላልና ለኢትዮጵያ ውስጥ ለውጥን ለማምጣት ለሚደረገው ትግል ደግሞ ምን አይነት ሚና ወይ ደግሞ ኦፖርቹኒቲ ይኖራል ብላችሁ ታስባላችሁና እስቲ ከገረሱ ልጀምርና ገረሱ በዚህ ጉዳይ ላይ ካብራራልን በኋላ እንዴ የቀሩትን ሐሳቦች ታነሳልናለህ። እስቲ ገረሱ አንተ አይ ቲንክ በአካባቢው የተለያየ አይነት አቅምና የተለያየ አይነት ጸባይ ያላቸው ሀገሮች ናቸው ያሉት። እንደዚህ እንደነሱ ሳውዝ ሱዳን የመሳሰሉ ሀገሮች የፓወር ባላንሱ ሲቀያየር ከነሱ ጋር የሚቀያየሩ እነሱ የሚያደርጉትን ግንኙነት ብዙም ቋሚና የተረጋጋ ያልሆነ አይነት ሀገሮች ናቸው። ሌሎቹ ደግሞ ኢትዮጵያም አሁን ወደዛ ዝቅ ያለች ነው። ከዛ በፊት እዛ አካባቢ ካሉ የውጭ ፖሊሲያቸው ለረጅም ጊዜ የተረጋጋ ሆኖ ከሚቆዩ ሀገሮች ውስጥ ነበረች። አሁን ግን ይሄ የሳውዝ ሱዳን ግጭት በሚፈጠርበት አካባቢ የሳውዝ ሱዳን ተቃዋሚ የነበረውን ሬክ ማቻርን ግሩፕ ይደግፉ ነበር እስከ ቅርብ ጊዜ ድረስ። ተቃውሞ በጣም በተጧጧፈበትና የውስጥ ድክመታቸው በጣም የተጠናከረበት ጊዜ ውስጥ እነሱን ደግሞ ወደ የሳውዝ ሱዳን ወደሚመራው ምክንያቱም ለተቃዋሚ ፊልድ እንዳይወስድ ይፈልጉ ስለነበረ ወደዛ ጋርተው ሬክ ማቻር ከዛ ሀገር እንዲወጣ ነበር ያደረጉትና ከዛ በኋላ ከሳልቫኪር መንግስት ጋር የሪሌሽንሺፓቸው የተሻለ መስሎ ነበረ። በኋላ ላይ ደግሞ ሳልቫኪር ደግሞ
ከነ ኢጂፕት ጋር ሪሌሽንሺፕ ሲፈጥሩ አይ ቲንክ እንደ አዲስ ከነሱ ጋር መናታረኩ የተጀመረ ነው የሚመስለኝና ሳውዝ ሱዳን ውስጧ በጣም ያልተረጋጋ የአካባቢው አቅም አለኝ የሚል ሰው ወደ ፈለገው አቅጣጫ የሚያመራት ሀገር ስለሆነች አሁን ያለው ሁኔታም ምን ያህል በእንደዚህ አይነት ሁኔታ እንደሚቀጥል ማወቅ አይቻልም ግን እዛ አካባቢ ትልልቅ መንግስቶች አሉ ኡጋንዳ አለች በጣም የተረጋጋና ረጅም ጊዜ የአካባቢውን ዶሚኔት የማድረግ ኢንተረስት ያላት ሀገር በቀጣይነት ሱዳን አለች ኖርዝ ሱዳን ኢጂፕት አለች ኤርትራ አለች ማለት ራሳቸውን ችለው የሚቆሙ መንግስቶች ሱዳንም ለረጅም ጊዜ የኢትዮጵያ መንግስት ላይ በቀጣይነት ጥገኛ የሆነች መንግስት ሆናለች ምክንያቱም በውስጧ በጣም ብዙ ተቃዋሚዎች ስላሉ በጣም የተከፋፈለ መንግስት ስለሆነ ለረጅም ጊዜ ኢትዮጵያ ላይ ጥገኛ የሆነ መንግስት ነው ሳውዝ ሱዳን እዛ አካባቢ ኢንተረስት ያላቸው አቅሙን ያላቸውና በተለያየ ጊዜ የሚመጡ ቢደሮች ናቸው የሳውዝ ሱዳንን መንግስት የሚያሸንፉትና አሁን የኢትዮጵያ መዳከም ሲያዩ የውስጥ አለመረጋጋት የከረንሲ ማሽቆልቆል የውጭ ምንዛሪ እጥረትና ሌሎች ችግሮችን ኢትዮጵያ ውስጥ ሲያዩ የኢትዮጵያ መንግስት አይ ቲንክ እነሱ በሚፈልጉት መንገድ እነሱ ላይ ተጽዕኖ ማሳደሩ እየቀነሰ መምጣቱ ሲያዩ ይመስለኛል ወደ ግብጽና የተሻለ አቅም አለው ጉልበት አለው ብለው ወደሚሉት መሄድ የጀመሩት እንጂ ከዛ በፊት እንደነ የማነ ኪዳነ የመሳሰሉ ሰዎች እንደነ ጻድቃን እዛ ሆነው በዩኤን ሴኩሪቲ አድቫይዘር ስም የሳውዝ ሱዳን መንግስት ላይ የውስጥ ስራቸው ላይ ሁላ ጭምር የሚገቡበት ሁኔታ ነበረ ያ ነገር በኢትዮጵያ የውስጥ ችግር ምክንያት በጣም አቅማቸው እየቀነሰ ሲሄድ ሌላ ኡጋንዳና ግብጽ መካከል አይ ቲንክ የተሻለ የሚያስጠጋቸው ፍለጋ እየሄዱ ያሉ ነው የሚመስለኝና ይሄ የሳውዝ ሱዳን ከማጋር ነው ሪሌሽንሺፕ ወደፊት የሚቀጥለው የሚለው እንደ ሁኔታው ሊቀየር ይችላል ግን የሚያሳየው የኢትዮጵያ የውስጥ ድክመትን ነው ብዬ ነው የማስበው ይሄኛው ከዚህ ጋር ያይዘው እንደ አሁን ገረሱ ባነሳው ጉዳይ ላይ ምናልባት እርሱ አልላችሁም መቼም በአንድ እድሜ ዙሪያ ስላለ ነው አንተ ብዬ ነው የምጠራውና ታዳሚዎቼም እናንተ ምክርታ አድርጉልኝ ገረሱ ባነሳው ላይ ምናልባት ያለው ሲቹዌሽን እሱ እንደነካካው ሆኖ የህዝቦች የነጻነት ትግል ውስጥ ምን አይነት ጥቅም ሊያስገኝ ይችላል እንደዚህ አይነት ንትርክ በኢትዮጵያና በአጎራባች ሀገሮች በአፍሪካ ቀንድ ጋር ሲነሳ ማለት ነው ለምሳሌ ሶማሊያ ውስጥ የነበረው የኢትዮጵያን የፖለቲካ ሜጂ ቀይር የነበረ ወደ 2004 2005 አካባቢና ይሄ አሁን የተጀመረው የዲፕሎማሲ ንትርክ በሁለቱ ሀገር መሃል የነጻነት ትግል ለሚያደርጉ ህዝቦች ለምሳሌ እንደ ኦሮሞ አይነት ምን አይነት ጥቅም አለው ወይስ ምን አይነት ተስፋ ይሰጣል ኦኬ እንግዲህ ይሄንን ወደዛ ከመሄዳችን በፊት የችግሮች ሁሉ ምንጭ ምንድነው ምን ላይ ተንጠልጥሎ ያለው የሚለውን ማየት ያስፈልጋጊ ነው የነዚህ ሁሉ ችግሮች የሴኩሪቲ ሪፕሮችማ የሚመጣው ቤዚካሊ ከአባይ ወንዝ ጋር በተያያዘ ነው የአባይን ይሄ ናይል የሚሉትን አብዛኛውን እንትን የሚያደርገው ብሉ ናይልን 90% በላይ ናይልን ፊድ የሚያደርገው ከብሉ ናይል ነው ከኢትዮጵያ የሚነሳው ውሃ ነውና አብዛኛውንም ኢጂፕት ሂዶ ለመስኖ የሚሆናቸውንም አፈር ይዞ የሚሄደው ከአብዛኛው ከ90% የሚበልጠው ከኢትዮጵያ የሚመነጨው እንደሆነ አንዳንድ ጽሁፎች ያረጋግጣሉና ኢትዮጵያ ይሄንን አባይን መገደብ ፕሮጀክት ስትጀምር ከግብጽ ውስጥ ትልቅ የፖለቲካ ኪሳራ በደረሰበት ጊዜ ነበር ኢትዮጵያ ውስጥ ደግሞ ከመቼውም ጊዜ በላይ የመንግስት ጉልበት ባደገበትና በማይጠይቅበት ሁኔታ በነበረበት ጊዜ ነው ይሄ ፕሮጀክት ጀምሮ መለስ ዜናዊ ያለ ማለት ነው እንደዚህ አይነት ፕሮጀክት ረጅም ዓመታት የሚፈጁ ብዙ ገንዘብ የሚፈጁ ከብዙ ሀገር ጋር ሊያጣሉ የሚችሉ በሆነ ጊዜ በሚፈጠሩ የሴኩሪቲ ጋፕ አደጋ ሊደርስባቸው የሚችሉ ፕሮጀክቶች ናቸው እንደዚህ አይነት ፕሮጀክት ከመጀመሩ በፊት አንድ ሀገር ቤዚካሊ ማድረግ ያለበት ወይ ጠንካራ የውጭና የውስጥ ጡንቻ ያስፈልጋል የኢትዮጵያ መንግስት በደንብ አይተው ከሆነ በውስጥ በጣም የተዳከመ ነው ከማንኛው ኦልሞስት የማይኖሪቲ ገቨርንመንት የሚባለው ነው ከ5 እና ከ7% ባልበለጠ ሁኔታ
የሚደግፈው መንግስት ነው። ጉልበቱ ያለው ተንጠልጥሎ ያለው በሚሊታሪ ላይ ነው። ከህዝቦቹ ጋር ሰላም የለውም። ኢኮኖሚው ሰላም የለውም። ኮራፕሽን ወይ ደግሞ ይሄ የገንዘብ ምዝበራና የግል መጠቃቀም አፍንጫ ድረስ ደርሷል። እንደዚህ አይነት ሀገር ሆና እያለች ነው እንደዚህ አይነት ትልቅ ፕሮጀክት የጀመረችው። ከራሷ ጋር ሰላም ሳትፈጥር ነው ከውጭ ሀገር ጋር ጦርነት ሊቀሰቀስ የሚችል ፕሮጀክት የጀመረችው ማለት ነው። በመሰረቱ ፕሮጀክቱ ጥሩ ነው መጥፎ ነው የሚባለው ነገር ውስጥ ሳንሄድ እንደዚህ አይነት ፕሮጀክት እንግዲህ ሀገርን የሚጠቅም ህዝቡን የሚጠቅም ሌላም ላይ ኔጌቲቭ ኢምፓክት ሊያደርስ የሚችል ፕሮጀክት ሆኖ እያለ ኢትዮጵያ መንግስት ግን ቲቪቱ ልክ ስለሌለው ለህዝቦቹም ለአጎራባች ሀገሮችም ክብር የሌለው መሆኑን የምታየው ብዙ ውይይት የማይደረግበት ለፖለቲካ ጥቅም ሲባል በአንድ ሌሊት ትራምፕ አፕ ተደርጎ የተነሳ ፕሮጀክት ነው። በ5 ዓመት የስራ ዕቅድ ውስጥ የሌለም ፕሮጀክት አንስተው ነው ወደዛ ውስጥ ከተው ወዲያውኑ የህዝቡን ኦፒኒየን ወይ ደግሞ የህዝቡን አስተሳሰብ ጋልቫናይዝ ለማድረግ የተጠቀሙበት ማለት ነው። እንግዲህ ይህንን ሁሉ ከሄድን በኋላ የምናየው ምንድን ነው? ገረሱ የጠቀሰው ነገር ነው። በጊዜ ሂደት የፖለቲካ ጡንቻው መለስለስ መጣ። ኢኮኖሚው ድሮም የመጥፎ መንገድ ይዞ ስለነበረ እየዳሸቀ መጣ። የግብጾችን ፖለቲካ እንደደፈረሰ አልቀረም፣ እየጠራ መጣ። ጉልበተኛው ከሚሊታሪ ውስጥ የተነሳው አልሲሲ መንግስቱን ከያዘ በኋላ ትልቅ ችግር በሰብአዊ መብት አካባቢ ቢፈጠርም ህዝቡን አንድነት ሊያስጠብቅ በሚችል መንገድ በብዙ ነገር የሚንቀሳቀስ መንግስት ነው እና በተለይም ደግሞ የአባይ ጉዳይ በጣም ኢጅፕት ውስጥ ዩናይቲንግ ፋክተር ነው። ይሄ አንድነታቸውን የሚያሳዩበት አንድ ቢኖር አርሚውና ይሄ ወታደሩና የዚህ ውሃ የአባይ ውሃ ጉዳይ ነውና የናይል ጉዳይ ነውና በዛ ምክንያት የተፈጠረው የፖለቲካ ባላንስ እና አሁን ኦፖዚት ሳይድ ነው ሄደው ማለት ነው። ኢትዮጵያ እንደዚህ ተነስቶ የኢጅፕት ወደታች ሄዶ የነበረው አሁን ተላልፏል to the opposite direction። በዚህ ምክንያት ሱዳኖች ከሚገባው በላይ ተጽዕኖ የሚደርስባቸው ሀገር ጎረቤት ሀገር ናቸው። በግልጽም በአደባባይ ይናገራሉ። እኛ ትልቅ ድጋፍ የሚደረግልን ከግብጾች ነው። ስለዚህ ከግብጾች ጋር ያለንን ስትራቴጂክ የሆነ ግንኙነታችንን አናቆምም የሚሉት እና ይሄ በአጠቃላይ ግን ምንም ያሳያል ብለን ካየነው ተቃዋሚዎች የኢትዮጵያ ተቃዋሚዎች አባይ ተገደበ አልተገደበ ምንም ማለት አይደለም። በኢትዮጵያ አሁን ባለው ኢትዮጵያ ኮንቴክስት የሀገርን አባይ ቢገደብ ለህዝቦች ብልጽግና ነው ቤዚካሊ፣ ለሌላ ጉዳይ ለሆነ አይችልም። መቼስ ለመንግስት ሰማያት ልንገባበት አይደለም። ህዝቦችን በመቶዎች በሺዎች እየገደለ ያለ መንግስት አንዱ ውሃ ገደበና አልገደበም ያመጣው ብዙ ትርጉም አይኖርም። 20 ምናምን ዓመት ያስተዳደረ ሀገር መንግስት ዛሬም ከ20 ምናምን ዓመት በኋላ በሚሊዮኖች የሚራቡበት ሀገር ቢኖር ኢትዮጵያ ውስጥ ነው። ያ መንግስት ለማታመጣው በደብል ዲጂት አደግኩ እያለ እያወራ at the same time ደግሞ በሚሊዮኖች ሰዎች የሚራቡበት ሰዎች የሚቸገሩበት ስራ አጥ የሚሆኑበት ተስፋ የቆረጡበት ሁኔታ ነው በኢትዮጵያ ውስጥ ያለው። ስለዚህ በዚህ ጊዜ የኢትዮጵያ ፖለቲካ ውስጥ የሚሳተፉ በውጭ ሀገርም ተሰማርተው ያሉ ቢሆን ሀገር ውስጥ ያለ ማንኛውም ዜጋ ብትጠይቀው የመንግስት ሚዲያዎች እንደሚያወሩት አይደለም። የውስጥ ችግር የተፈታበት ሁኔታ ቢኖር ይሄ ብዙ ችግር ላይ ፈጥር ይችላል። ግን የኢትዮጵያ መንግስት አሁን ያለበት ሁኔታ የውስጥ ችግሩ በጣም በሚያሳስብ ሁኔታ ላይ የደረሰ በመሆኑ በጣም ከፍተኛ አመጽም ተቀስቅሶ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ያለ በወታደር ኃይል የተጨፍልቆ ያለበት ሁኔታ ስላለ በውጭ ያለው የፖለቲካ ኃይል ደግሞ እነዚህን የተፈጠሩትን የዲፕሎማታዊ ክፍተቶች በመጠቀም የራሱን ዓላማ ማያስፈጽምበት ምክንያት አይኖርም ማለት ነው። ስለዚህ የኢትዮጵያ መንግስት ለሚቃወሙ ተቃዋሚ ኃይሎች ይሄ ትልቅ ዜና ነው፣ ምንም የማይካድ ነው። ግን ወዴት ያመራል የሚለው በጣም አጠያቂ ነው። ዳይሬክትሊ ሁላችንም እንደምናውቀው ደቡብ ሱዳን ለኦሮሚያ ምድር ያው አጎራባች ነች። ስለዚህ ዳይሬክትሊ በእግርም የሚገናኝ ነው። ህዝቡ በዛ መሀል ሲሄድ የነበረ ነው በረጅም ጊዜ። ጦርነትም ደቡብ ሱዳን ሲነሳ ህዝቡ በእግር ፈልሶ ነው ወደ ጋምቤላ በጋምቤላ በኩል ወደ ወለጋም የሚያገናኝ መንገድ አለና
ይሄ በማያጠያይቅ ሁኔታ የኢትዮጵያን ተቋሞች ሊጠቅም የሚችል ኦፖርቹኒቲ ነው ማለት ነው። ትንሽ እዚህ ላይ ልጨምር ጨምራለና አንድ ነገር ላክልና በዛው እንድታነሳልኝ የምፈልገው አንድ ነገር አለ። ምናልባት የሚነሱ መላምቶች አሉ። ምንድነው ሱዳን አያል አይደለችም፣ ዲፕሎማቲክ ጥቅም የነጻነት ትግል የሚያደርጉ ተቃዋሚዎች ላያገኙ የሚችሉት በጣም ጠባብ ነው። እጋድ ውስጥ እንደውም ኢትዮጵያ የበላይነትን አላት የሚሉ አሉና ይሄ ጂኦፖለቲካል ንትርክ በመሃላቸው እየተደረገ ያለው ጥቅሙ ትጥቅ ትግልን ለማድረግ ነው የሚጠቅመው የሚሉ አሉና እዛ ዙሪያ ላይ ደግሞ በትጥቅ ትግል የሚያምኑ ጥቂት ተቃዋሚዎች ናቸው ኢትዮጵያ ውስጥ ያሉትና እዛ ዙሪያ ላይ ከምትጨምረው ሐሳብ ጋር አዝማሚያችን ወደዛ ብንወስደው ይጠቅመናል፣ ካላደረግነው ግን ዝም ብሎ ብቻ በተስፋ እንዲሆነውልና የሚል ነገር እንዳይታይ የሚለው ላይ እሷን ጨመር አድርገህ ብታነሳ ድረሱ። እሱን ላነሳ ነበር ማለት እነዚህ አካባቢ ውስጥ ባሉ ሀገሮች መካከል ያለው ቅራኔ መፈጠር የሚጠቅመው የትጥቅ ትግል ለሚያደርግ ነው እንጂ ሀገር ውስጥ የተለየ ሙቭመንት ለሚያደርጉት ምንም የሚጠቅመው ነገር ማለት ቢያንስ ቀጥተኛ የሆነ ጥቅም አይኖረውም እና መጀመሪያ የአካባቢውን ሀገሮች ለሁለት ከፍለን ብናያቸው እነዚህ ከኢጅፕት ጀምረን እስከ ኡጋንዳ ድረስ ያሉ ሀገሮችን ለሁለት እነዚህ በተወሰነ ደረጃ ራሳቸውን ችለው ያሉ ሀገሮች እንደ ኢጅፕት፣ እንደ ኤርትራ፣ እንደ ኡጋንዳ ያሉ ኢትዮጵያም አሁን ባለችበት ሁኔታ ሳይሆን ከዚህ ቀደም ራሳቸውን ችለው ያሉ ሀገሮች ማለት some kind of strong power ያላቸው ሀገሮች እና ሌሎች ደግሞ በጣም ሳተላይት የሆኑ ሀገሮች እንደነ ጅቡቲ፣ ሶማሌላንድ ሶማሊያው መንግስት የላትም፣ ኬንያም በተወሰነ ደረጃ አቅም ያለው ሀገር ወደ ፈለገው ሀገር የሚወስዳት የውስጥ መረጋጋት ቢኖራትም እንደ ሳውት ሱዳን አሁን ባለችበት እዛ አካባቢ ካሉ ጠንካራ መንግስቶች አንዱ የነበረ አሁን ግን በጣም ጥገኛ የሆነ መንግስት የሆነ እነሱን ከወሰድ ጅቡቲ በተወሰነ ደረጃ በኢትዮጵያና በሌሎች የውጭ ሀገር እንደ ፈረንሳይ እንደ አሜሪካ አይነት ነገር ጥገኛ የምትሆን የአካባቢው አረብ ሀገሮች ሁሉም ተጽዕኖ የሚያሳድርባት ሶማሌላንድ ከሞላ ጎደል ከሶማሌ ክልል ባላነሰ ሁኔታ የኢትዮጵያ መንግስት ላይ ዲፔንድ የምትሆን ሳውት ሱዳን ደግሞ አንድ ኤርትራ ተጽዕኖ ታሳድርባታለች፣ ሌላ ጊዜ ሳውት ሱዳን፣ ሌላ ጊዜ ኡጋንዳ፣ አሁን ደግሞ ኢጅፕት፣ ኢትዮጵያ ሁሉም እዛ አካባቢ ጥቅምና ኢንተረስት ያለው ሀገር በተለያየ መንገድ ተጽዕኖ ሊያሳድርባት የሚችል እና የትጥቅ ትግል የሚያደርጉ ሀገሮችን ሲጠቀሙ የተረጋጋ ሪሌሽንሺፕ ፈጥረ የተረጋጋ መስረት ሊሰጡ የሚችሉ ወይ ደግሞ ሊያግዙ የሚችሉ ሀገሮች በተወሰነ ደረጃ ራሳቸውን ችለው ያሉ ሀገሮች ናቸው። ሌሎች ሀገሮች ተጽዕኖ ስር ያሉ ሀገሮች በእነሱ ላይ ተጽዕኖ የሚያሳድሩትን ሀገሮች ኢንተረስት በረጅም ጊዜ አፌክት ማድረግ አይችሉም። አጭር ጊዜ በጣም ታክቲካል የሆኑ ነገሮችን ነው የሚያደርጉት። ሳውት ሱዳን አሁን በዚህ አመት ውስጥ ብቻ በተለያየ ጊዜ ከኤርትራ ጋር አዳዲስ አይነት ሪሌሽንሺፖችን ለመፍጠር ሞክራ ነበረ። ከኢትዮጵያ ጋር እንደዚህ አይነት ሪሌሽንሺፕ ፈጥራ ነበረ። በኋላ ደግሞ አሁን ከኢጅፕት ጋር ጀመረች እና እንደዚህ አይነት ሀገሮች በጣም ብዙ ተማምነባቸው የሆነ ነገር የምታደርግባቸው ሀገሮች አይደሉም። ኢትዮጵያ ራሷ እንደዛ ሆናለች። እንደዛ መሆኗ ማረጋገጫዋ ምንድነው? ኢትዮጵያ እዛ አካባቢ ካሉ አንደኛ ፖፑሌሽኑ እዛ አካባቢ ካሉ ሀገሮች ውስጥ ትልቁ ፖፑሌሽን ያለው ኢትዮጵያ ውስጥ ነው። የመንግስት ኢንፍራስትራክቸሩ ትልቅ ሚሊተሪ ያላት ሀገር ነበረች። አሁን ግን በቅርብ ጊዜ የሳውት ሱዳንን ፕሬዝዳንት የምክትል ፕሬዝዳንቱ ከዛ ሀገር አንኮንዲሽናሊ እንዲወጣ ሲያስገድዱ የሳውት ሱዳንን የሳልቫኪርን መንግስት ኮንዲሽን ወይ ደግሞ ቅድመ ሁኔታ ተቀብለው ነው ማለት ነው ከነሱ ጋር የነበራቸው ሪሌሽንሺፕ የውስጥ ድክመት ሲመጣባቸው የከፍተኛ አመጽ ለአመት ነው የተካሄደው እዛ ሀገር ውስጥ። አመጹ ብቻ አይደለም፣ ኢትዮጵያ ባለፈው አመት በተረጋጋበት ጊዜ ራሱ 3 ቢሊዮን ኤክስፖርት አድርጋ 13 ቢሊዮን ኢምፖርት ያደረገች ሀገር ናት ኢትዮጵያ። 10 ቢሊዮን የውጭ ንግድ ጉለት የነበረባት ሀገር ናት። 10 ቢሊዮን የሞላችው በግማሹን በሬሚታንስ እና ግማሹን ደግሞ ከውጭ እርዳታ ነበረ። በአሁኑ ግን ኤክስፖርት በተለይ ኢመርጀንሲ የሚባለው ነገር ከታወጀ በኋላ ወደ 20% ነው የወረደው። ማለት በ20% አይደለም የቀነሰው፣ ወደ 20% እስከ 80% በላይ ነው የቀነሰው ማለት ነው። በጣም ነው ያሽቆለቆለው። በፊትንም ከፍተኛ ትሬድ ዲፊሲት የነበረባት ሀገር ናት። ስለዚህ ትልልቅ ፕሮጀክቶችንም ቅድም የተነሳውን ለምሳሌ እንደ ግድቡን ያውን በጣም ትልቅ ኮራፕሽን የሚካሄድበት
ብዙ የግብአቱ ከውጭ የሚመጣባቸውንም ትልልቅ ፕሮጀክቶችን ፋይናንስ ማድረግ ያልቻለች ሰሞኑን ሰምታችሁ ከሆነ የባቡሩ በ1.2 ቢሊዮን ነው ኪሳራ እንደሚንቀሳቀስ የሱካር ኮርፖሬሽኑን ካያችሁ ብዙ ነገር የቴክስታይል ኤክስፖርት በሙሉ ነው የወደቀባቸው በተረጋጋበት ጊዜ ራሱ 3 ቢሊዮን ኤክስፖርት አድርጋ 13 ቢሊዮን ኢምፖርት የምታደርግ ሀገር ይሄ አመት ለአመት በተካሄደበት ደግሞ ከፍተኛ የኢኮኖሚ ድቀት የደረሰባት የውጭ ምንዛሪ ችግር ደርሶባት እሱን ለማካካስ ለ60 አመት ኃይለ ሥላሴ መንግስት ራሱ በውስን አቅሙ ሰስቴን ያደረገውን ሺፒንግ ላይንስ ሁላ ለቻይና እስከ መሸጥ የደረሰች ሀገር ናት አሁን በዛ አይነት ሁኔታ ውስጥ ነው የሳውዝ ሱዳንን መንግስት የሳውዝ ሱዳን መንግስት በአካባቢው ከሚገኙ በጣም ደካማ መንግስቶች የመጨረሻው ነው ከጅቡቲም ያነሰ ማለት ነው የውጪ የፈረንጅ እንኳን የሚጠጋበት የለው ኢንስቲትዩሽን የለውም ቢውልድ ሆነ እሱ መንግስት ራሱ ኢትዮጵያ ላይ ኮንዲሽን አሳድሮ ሳልቫ እንትና ሬክ ማቻር ከዛ እንዲወጣ አስገድዶታል ስለዚህ የኢትዮጵያ መንግስት ፍራጃይል ከሚባሉ መንግስቶች ነው ከውስጥም የሚታገሉ ይሁን በአርምድ ስትራግልም የሚታገሉ ሀገሮች ኢትዮጵያ ውስጥ ለሚመጣው ለውጥ አሁን የተመቻቸ ሁኔታ አለ የውስጥ ማለት ነው የውጪ ግን ሁሉ ጊዜም ቢሆን እነዚህ ሳተላይት የሆኑ በጣም ጥገኛ ማርጂናል የሆኑ ፐሪፈራል የሆኑ ሀገሮች ላይ ለመጠጋት መሞከር የራሱ አደጋ አለው ማለት እነሱ መጠቀም አስፈልግም ማለት አይደለም ስትራቴጂካሊ እነዚህ ሀገሮች መጠቀም አይቻልም ምክንያቱም የነሱ ፌት የነሱ አቅም ራሱ በነሱ እጅ አይደለም ያለው የትጥቅ ትግል የሚያደርጉ ሀገሮች የፖለቲካ ኃይሎች ግን ኢትዮጵያ ውስጥ ለውጥ ማድረግ የሚፈልጉ የኦሮሞም ይሁን ሌሎች ማድረግ ያለባቸው አቅማቸውን ኢትዮጵያ ውስጥ እየተፈጠረ ባለው ሁኔታ ላይ ትልቅ ኢኮኖሚክ ክራይሲስ እየተፈጠረ ትልቅ የፖለቲካ ክራይሲስ የሌጂቲሜሲ ክራይሲስ የተፈጠረበት ሀገር ስለሆነ ወጣቱ ብዙ ሚሊዮን የሚቆጠር ወጣት ስራ አጥ የሆነበት እዛ ሀገር ውስጥ የተሻለ ለውጥ ለማምጣት ትግል ማድረግ የሚፈልግበት መሳሪያ ሳይኖርም በእጁ እየታገለ ባለበት ሁኔታ ውስጥ አቅማቸውን ሁኔታ ትግላቸውን ሀገር ውስጥ መገንባት ያለባቸውና እነዚህ የሚለዋወጡ ሁኔታዎችንም አቅም ለመጠቀም የሚጠቅማቸው እሱ ይመስለኛልና እነዚህ ጥገኛ ሀገሮች ላይ መጠጋት ራሱ ችግር ያለው ይመስለኛል ተረሻለ እሺ አዎ ነገሩ ምናልባት እኔ በሌላ ጊዜ ይሄ በፖለቲካ ዓለም የሁሉ ጊዜ ወዳጅና የሁሉ ጊዜ ጠላት የለም ይባላልና ሁሉ ጊዜ ይቀያየራል የፖለቲካ ሁኔታ ምናልባት አፕዴት ያደረገን ስለዚህ ጉዳይ በስፋት ሌላ ፕሮግራም ይዘንም እንቀርባለን እስቲ በኢትዮጵያ ውስጥ ክቡራን ታዳሚዎቻችን በዚህ ኮፒ ካዮ ዛሬ በወቅታዊ ሁኔታ ላይ ውይይት ያደረግን ነው ያለነው የሰብአዊ መብት ተሟጋቾች ከጉንዴ ዱጋሳና ከአቶ ገረሱ ቱፋ ጋር ፕሮግራማችን ይቀጥላል በወቅታዊ ሁኔታ ላይ ሰፋ አድርገን ውይይት እናደርጋለን ከኛ ጋር እንድትቆዩ ከወዲሁም ጋብዛችኋለን እስቲ ምናልባት አሁን በኢትዮጵያ ውስጥ የኢህአዴግ መራሹ ኃይል ከሚጠቀምባቸው ስልቶች የእድሜ ማራዘሚያ ስልቶች ውስጥ ከጎረቤት ሀገር ንትርክ ከማድረግ አልፎ አገር ውስጥ ደግሞ ህዝቦችን ከህዝቦች ያጋጩ እድሜ ማራዘም የተለመደ ነው ምናልባት በኢትዮጵያ ታሪክ ውስጥ ህዝቦች ከህዝቦች ጋር በተለይ አርብቶ አደሩ በግጦሽ ሰዓት በሆነ ጊዜ መጋጨት ይነበረ ግን አሁን ፖለቲካል የሆነ ስር ሰደድ የሆነ ግጭቶች ናቸው እየተካሄዱ ያሉትና በተለይ ብዙ ተብሏል ስለ ልዩ ፖሊስ በኦሮሞ ህዝብና በኦሮሚያ ክልል ውስጥ ያደረሰ ያለው ችግር ምናልባት ከዚህ በፊትም ብዙ ችግሮች ሲደርሱ ነበርና ያሁኑ ትንሽ ለየት ይላል ምናልባት ሰምታችሁ ከሆነ አላቀም ጠቅላይ ሚኒስትሩ የአርብቶ አደሮች ቀን በኦጋዴን ነበር የተከበረውና በሶማሌ ክልል እዛ ላይ የፌደራል አመራሮች ሚኒስቴሮች ባሉበት ጠቅላይ ሚኒስትሩን ባሉበት የክልሉ ፕሬዝዳንት የሶማሌ ክልል በሪፈረንደም የተካለለው ድንበር እንደገና መሆን አለበት ብለው ነበር የተናገሩትና ይሄንን ስናይና በተለይ ብዙ ሚዲያዎች ዛሬ አሁን ጧት ሲዘግቡ ነበር ይሄ ልዩ ፖሊስ ከኦሮሚያ ክልል የኦሮሞ አርሶ አደሮችን ካፈናቀለበት ቦታ ላይ የራሳቸውን ባንዲራ እየተከሉ ተንቀሳቃሽ ትምህርት ቤቶችን እየወሰዱ ይሄዱ ነው ይባላልና ይሄ ድንበር አልፎ ህዝብን ማጥቃት ማጋጨት ሳይሆን
የድንበርንም ሌላ ነገር ማድረግ ነው የማንነት ጉዳይ ጋር ያያዛልና እዚህ ላይ ምን አይነት መልእክት አለው ብላችሁ ታምናላችሁ? እስቲ ሁንዴ ካንተ ልጀምርና ገረሱ በዚህ ላይ ያሳዋል። እንግዲህ ይሄ ከሶማሌ ክልል ፕሬዚደንት አንዳንድ ድርጊቶች ከአንድ ሁለት ወር ወደ ኋላ ተመልሰን ማየት አለብን። ፕሮባብሊ ጥቂት ዓመታትን ወደ ኋላ መመለስ አለብን። በኦሮሚያና በሶማሌ ክልል መካከል የሚነሳ የድንበር ግጭት አልፎ አልፎ የሚከሰት ነበረ። አሁን በጣም በሚያስደነግጥ ሁኔታ የታጠቁ ኃይሎች የኦሮሞን ገበሬ መተው እየገደሉ በገፍ ብዙ አሰቃቂ ግፎችን እየፈጸሙ እንዳለ በብዙ ሚዲያ እያየን ነው። እየተፈጠረ ያለው ነገር ምንድነው? ከዚህ በፊት በእነዚህ አይነት አልፎ አልፎ የሚፈጠሩ ችግሮችን ለመፍታት ሪፈረንደም ተካሂዷል። በጣም በብዙ ወረዳዎች እና ቀበሌዎች ኦሮሚያን እና ሶማሌን በሚያካልሉ ማለት ነው። በሪፈረንደሙ በጣም ግልጽ በሆነ የድምፅ ብልጫ ወደ ኦሮሚያ መሄድ ያለበት ወደ ኦሮሚያ ተካሏል፣ ወደ ሶማሌ መካለል ያለበት ወደ ሶማሌ ተካሏል። ነገሩ ያበቃና ያለቀ ነገር ነው ማለት ነው። በዲሞክራሲያዊ መንገድ ጦርነት አልነበረም። በተረጋጋ መንገድ ሁለቱም የክልል ፕሬዚደንቶች ከረጅም ጊዜ ውይይት በኋላ አድርገው ያደረጉት ሪፈረንደም ነው። እንግዲህ አሁን ጎንደር ላይ በተካሄደው አመፅ ከትግራይ ተወላጆች ከዛ ተፈናቀሉ ሲባል እንደ ወደድ ባይነት የሶማሊያ ክልል ፕሬዚደንት ራሱም ተደጉሞ የሚኖር ክልል ነው። በብዛት ሁላችን እንደምናውቀው 10 ሚሊዮን ብር ከካዝና አንስቶ ለተፈናቃዮቹ ለስንት ሰው እንደሆነ አይታወቅም። 3 ሰው ይሁን 300 ሰው ይሁን የተፈናቀለው ስንቱ እንደሆነ አይታወቅም። ግን 10 ሚሊዮን ሰጠው ብሎ በሚዲያ አስወራ። ከዛ በኋላ ደግሞ ኦሮሚያ ውስጥ አመፅ ሲነሳ አመፁን በመቃወም የከተማውን የጂጂጋ ከተማ ሰዎች አውጥቶ ተቃውሞ ሰልፍ እንዳስወጣ እናውቃለን። ስለዚህ አሁን እንግዲህ ፕራይም ሚኒስተሩ እና የትግራይ ክልል ተወካዮችን ወይ ደግሞ ኪንግ ሜከር የምንላቸው ሚኒስቴርም ያልሆኑ ማንም ያልሆኑ ግን በሴኩሪቲ የሚተዳደር ሀገር እስከሆነች ድረስ በተሰበሰቡበት ቦታ ሪፈረንደሙ እንደገና ይካሄድ ማለት በሌላ መንግስት ስር አይደለም። ይሄ ሪፈረንደም የተካሄደው ኢፒአርዲኤፍ በሚያስተዳድረው መንግስት ስር ነው ሪፈረንደሙ የተካሄደው። ይሄ ምን ማለት ነው? ዋልኩላችሁ ውለታ ክፍያ ያስፈልገኛል እንደማለት ነው። ክፍያው ደግሞ ምንድነው? በህጋዊ መንገድ የተደረገውን ነገር ታፈርሱና ህገወጥ ፌቨር ለኔ መደረግ አለበት የሚል ጥያቄ እንዳቀረበ ነው የሚገባኝ። ስለዚህ አሁን በአጠቃላይ የተደረገ ያለው ነገር ምንድነው? ያደለም ተካሄደ ያለው በሶማሌና በኦሮሚያ ድንበር መካከል ያለው ፕሮባብሊ በመንግስት ሴኩሪቲ አፓራተስ በመንግስት ሴኩሪቲ ሰዎች የተቀነባበሩ የተደገፉ የታጠቁ ሰዎች ነው ይሄን እየፈጸሙ ያሉት። ሱዳን ውስጥ አሰቃቂ የሰብአዊ መብት የፈጸሙ የጃንጃዊድ ሚሊሻ የሚባሉ በሱዳን መንግስት የሚታጠቁና የሚደገፉ የሚበሉ ደሞዛቸው የሚከፈልላቸው በሱዳን የእርስ በርስ ጦርነት ትልቅ ግፍ የፈጸሙ የጃንጃዊድ ሚሊሻዎች ናቸው። ይሄ የሶማሌ ልዩ ፖሊስ የሚባለው ከዚህ እነዚህ ጃንጃዊድ ሚሊሻዎች በምንም አይለይም ከሎኬሽን እና ከማንነታቸው በስተቀር ማለት ነው። ኤግዛክትሊ ዘ ሴም ታክቲክ ተጠቅመው በዛ አካባቢ ያሉትን ሰላማዊ ዜጎችን እየገደሉና እየዘረፉ እያፈናቀሉ ነው ማለት ነው። ስለዚህ በአጠቃላይ ይሄ እንደዚህ አይነት ጥያቄም ሲቀርብ ሰዎቹ እያደረጉ ያሉት ግልጽ የሆነ ነገር ቤዚካሊ ይሄ ደርቲ እነሱ ሱዳንን ነው ከኢጅፕት ጋር ሄደው ደርቲ ዲል አደረጉ የሚሉት አክቹዋሊ በቲፒኤልኤፍ እና በሶማሌ ክልልን በሚያስተዳድረው ፓርቲ መካከል ያለው ዲል በዚህ ጊዜ አሁን ደርቲ ዲል ማለት እንችላለን። ከጥቂት ዓመታት በፊት ይሄው ክልል በጣም የኢትዮጵያ ሕዝብ መገንዘብ ያለበት አንድ ነገር ምንድነው? ከሶማሌ ክልል በላይ ከኦጋዴን አካባቢ በላይ የሰብአዊ መብት የተፈጸመበት በኢትዮጵያ ክልል አንድ ቦታ አለ ቢባል ጠራጠራለሁ። አንድ ወረዳ አንድ ቀበሌ በሙሉ መንደሮች ከነመፈጠራቸው የወደሙበት ከካርታ ላይ የተፋቁበት ሁኔታ ነው በሶማሌ ክልል። ይሄ ዶክመንትድ የሆነ ከጥቂት ዓመት በፊት የሆነ በዚህ መንግስት የሆነ ነገር ነው የማወራው።
ታሪክ አይደለም እኛ በእድሜያችን ያየነውን ነው በእድሜያችን ያየነውን ሪፖርት ያየነውን ፎቶግራፎች ነውና ከዚሁ ክልል የወጡ ሰዎች ደግሞ ተነስተው በዚህ መንግስት ትልቅ ነገር እንደተደረጋላቸው አስመስለው የዚህ መንግስት አጨብጫቢ ሆነው ወደዚህ ወጥተው ደግሞ ሌላውን ክልል ለመግደል ተላላኪ ሆነው ግፍ ለመፈጸም በቅተዋል ማለት ነው ዛሬ ስለዚህ ይሄ it's a broader political game of the central government ስንል በሚሊተሪ የሚመራው ክሊክ የሚደረገው አቶ ኃይለማርያም ለይስሙላ የተቀመጡበት መንግስት ማለት ነው ስለዚህ ምንም ከሶማሌና ከኦሮሞ ህዝብ ጋር የሚያያዝ አይደለም ይሄ በውስጥ ያለውን የፖለቲካ ውጥረት ኤክስተርናላይዝ የማድረግና ራስ ምታቱን ወደ ሌላ ቦታ ለማስተላለፍ የሚደረግ ጥረት ነው ከዚህ ሌላ ብዙ ሚኒንግ አይኖርም ጥሩ እንግዲህ ገረስ ውስጥ የምታክለው ነገር ካለና ወደ ሌላ ውይይታችን ከማለፋችን በፊት ወንዴ እንዳለው ይሄ የሶማሌ ክልል መንግስት የሚባለው የክልሉ ፑፔት መንግስት ከሁሉም ሰው የበለጠ የጎዳው የራሱን የሶማሌን ህዝብ ነው እዛ አካባቢ ያለውን ላለፉት 10 አመታት በተለይ ከ2006 በኋላ በጣም አሰቃቂ የሆኑ ነገሮች ናቸው ሲፈጸሙ የነበሩት አሁን ይሄ በእንግሊዞች ፋይናንስ ተደርጎ የውስጥ ይሄ ሎ ኢንቴንሲቲ ዋር የሚባለው ለማካሄድ የተፈጠረ ማለት ህዝቡ ኦጋዴን የሚባለው አብዛኛው እዛ ውስጥ የሚገኙ ሰዎች የኦጋዴን ጎሳ አባሎት ናቸው ግን ሌሎች በጣም ብዙ ጎሳዎች ናቸው እዛ ያሉት ኦጋዴን ማጆሪቲ አይደለም በሶማሌ ክልል ውስጥና ሌሎች በጎሳን በመከፋፈል ይሁን በተለያየ ምክንያት ሌሎችን ሶማሌዎች በጅምላ ሲጨርስ የነበረ ጠንከር ያለ ሚሊተሪ ያለው ነው እንደዚህ አይነቱ ሁኔታ አይ ቲንክ በኤርትራም ደርግና የለስላሴ የሞከረው በትግራይ ውስጥም ዘንዶ የሚባል የትግራይ ሰዎች ሚሊሻዎችን አስታጥቆ በዛን ጊዜ ወያኔዎችን እንዲወጋ ደርግም ያደረገበትና የውስጥ ግጭት ለመፍጠርም የተፈጠረ ጦር ነው ይሄ ልዩ ጦር የሚባለው አሁን እየተዋጋ ያለው ከኦሮሞ ጋር እሱ ብቻ አይደለም በሱ ሽፋን ነው ሌሎች ጦርነቶች እየተደረጉ ያሉት ይሄ ክልል ዘንድሮ የትግራይ ኦንላይንን አይታችሁ ከሆነ የአመቱ ምርጥ ሰው ብሎ የመረጡት አብዲ ኢሌን ነው እንደውም ማብራሪያውን አይታችሁ ከሆነ የአማራ ክልል ሰዎች ወጥተው ለኦሮሞ ሶሊዳሪቲ ሲገልጹ የትግራይ ተወላጆችን ሲያፈናቅሉ ነበረ ምንም ወዳጅ የለንም ሀገር ውስጥ እና ወዳጃችን ህዝብም አይደለም ያሉት አብዲ ኢሌ ብቻ እንደሆነ ነው የሚገልጸው ያ እንትን እንደውም ግለሰቡ ብቻ ስለዚህ እሱ ነው የአመቱ ምርጥ ሰው የሆነው አሁን እያደረገ ያለው አይ ቲንክ በኦሮሚያ ውስጥ በተፈጠረው አመት የተናደደው መንግስት በሌላ መንገድ some kind of proxy war ነው የሚመስለኝ ይሄ የውክልና ጦርነት እያካሄደ ነው መንግስቱን ፌደራል መንግስቱን ወክሎ የፌደራል መንግስቱን ወታደርም እዛው ታቅፎ በዛ በሶማሌ ክልል መንግስት ስም ነው የኦሮሚያን እየወጋ ያለው የሶማሌንም እዛ ውስጥ የሚገኙትም የሶማሌ ህዝብም ለመጥቀም አይደለም ግን የኦሮሞን ለመጉዳት ነው አካባቢ ውስጥ ደግሞ በህዝቦች መካከልም ከፍተኛ ቅራኔ ለመፍጠር ነው ስለዚህ ጦርነቱ የፌደራል መንግስት በሶማሌ ክልል ስም የኦሮሞን ህዝብ ላደረገው ተቃውሞ ለመቅጣት እያደረገ ያለው የውክልና ጦርነት ነው ብዬ ነው የምወስደው ይሄ እረፍት የሌለው ጦር ነው ይሄ ልዩ ጦር የሚባለው ወይ ሶማሌን ይወጋል ወይ ኦሮሞን ይወጋል አማራ ክልልም በጎንደር አካባቢ አመጽ በነበረበት ጊዜ እንደምታስታውሱት የሄዱት ከሱ የልዩ ፖሊሱ ነው በፌደራል ወታደር ስም የሄዱትና ያንን ደግሞ ጎንደር አካባቢ በሚለብሱት ልብስ በሚናገሩት ቋንቋ በደንብ የተለየ ነው እነዚህ ሰዎች ገዳይ ግሩፕ ነው ይሄ ለመግደል የተፈጠረ ግሩፕ 25 ላለፉት 10 አመታት ያንኑ ነገር ሲፈጽም የነበረ ግሩፕ ነው ስለዚህ በህዝባችን በጭካኔ ሊገል ይችላል ሰውም ልክ በኦሮሚያ ክልልና በሶማሌ ክልል እንደሚደረግ ትግል በሶማሌ ህዝብና በኦሮሞ ህዝብ መካከል እንደሚደረግ ግጭት ሳይሆን መረዳት ያለበት የፌደራል መንግስቱ በወታደሩንም አስደግፎ በሶማሊያ ክልል መንግስት ስም የኦሮሞን ህዝብ እየወጋ በሌሎች ህዝቦች መካከልም ቅራኔ ለመፍጠር እያደረገ ያለው ጥረት አካል ተደርጎ ነው መረዳት ያለብን ብዬ ነው ማስበው ይሄንን ነው የምለው በጣም አመሰግናለሁ እንግዲህ ክቡራን ታዳሚዎቻችን በወቅታዊ ጉዳይ ላይ ያደረግን ያለን ውይይት ሌላ የተሻለ ግንዛቤ እንዳገኛችሁ እርግጠኞች ነን እስቲ እንግዲህ ምናልባት ስለ ወቅታዊ ሁኔታ ነው እየተወያየን ያለነውና
በብዙሃን መገናኛ እንዲሁም ደግሞ በማህበራዊ ድረገጾች ሰሞኑን የሚናፈሱ አሉና በአካልም ደግሞ ለራሳችን በእርግጠኝነት የሚያየነው አይተናል ሊያስችለን በሚችል ሁኔታ ማለት ነው። ምናልባት ኢትዮጵያ ውስጥ የኢትዮጵያ የፖለቲካ ችግር ማህበራዊ ችግሮች የማይፈቱት ኢትዮጵያ ውስጥ የተዛባ ታሪክ ስላለ ነው ይላሉ ብዙ ሰዎችና ይሄ ደግሞ ምናልባት ይሄ ትውልድ አሁን ያለንበት ትውልድ ይሄን የተዛባ ታሪክን እውነተኛ ታሪክ አርጎት የማንነትን ጥያቄ በዜግነት ጥያቄ ውስጥ መልስ ማግኘት እንዲችል አርጎ አቻችሎ የፖለቲካች መፍትሄ ማምጣት አለበት በሚል ላለፉት 25 ዓመታት ሲደረጉ የነበሩ ጥረቶች ነበሩ። ግን ምናልባት ባለፈው ሳምንት በብዙሃን መገናኛ እንዳየነው ከሆነ ምሁርነን ባዮች የአንድን ብሔር መዝለፍና ሌሎችን የስልጣኔ መሰረት ናቸው ሌላውን ብሔር ደግሞ ያልሰለጠነ ህዝብ ነው ብሎ ሐሳብ ማንሳት እንደ ታሪክ እንደ እውነተኛ ታሪክም ሲደረግ አይተናልና ምናልባት የተዛባ ታሪክ ይዘን የህዝቦችን ነጻነት ትግል ማድረግ ይከብዳልና እዚህ ዙሪያ ላይ ምን ትላላችሁ እናንተ? እስቲ ከውንዴ ልጀምርና በኋላም ገረሱ ታክልበታለ። የኢትዮጵያን ችግር መፍታት የምንችለው እውነተኛ ታሪክ ይዘን ከተጓዝን ነው። የተሳሳቱ ታሪኮችን የተሳሳትን ታሪክ ከዚህ በፊት የምናውቀውን በእውነተኛ ታሪክ ይዘነው ካሌት የፖለቲካና ማህበራዊ ጉዳይ በኢትዮጵያ ውስጥ ፍቺ ሊያገኝ አይችልም የሚል የብዙሃኖች አስተያየት አለና እስቲ እዚህ ዙሪያ ላይ በምን አኳኋን አየኸው እንዴት መሆን አለበት ከሚለውን አይተ ብታነሳለን። ጥሩ እንግዲህ ታሪክ እንደ ታሪክ በማንኛውም ሀገር ውስጥ አከራካሪ ነው። የትም ሀገር ሂድ ወጥ የሆነ ታሪክ ሁሉም ሰው አሜን ብሎ የሚቀበለው ታሪክ ያለ አይመስለኝም። አውስትራሊያ ብትሄድ አወዛጋቢ ታሪክ አላቸው። አሜሪካ ውስጥ አወዛጋቢ ታሪክ አላቸው። ዩሮፕ ውስጥ ከመጣ አወዛጋቢ ታሪክ አላቸው። 50-70 ዓመት በተፈጠረው ነገር እንኳን አወዛጋቢ ታሪክ ነው ያለው ዩሮፕ ውስጥ። ስለተፈጠሩ ጦርነቶች የተለያዩ ቨርዥን ነው የሚጻፉት፣ የተለያዩ ቲዮሪ ነው የሚጻፉት፣ የተለያዩ ኮንስፓይረሲ ነው ያለው። ስለዚህ ይሄ የተለያየ አመለካከት መኖሩ አይገርምም። ግን የሆነ የተጨበጠ ማስረጃ በማቅረብ ነው ብዙዎቹ የሚጽፉት። ተቀባይነት የሌለውን መረጃ ወይ ደግሞ ተቀባይነት በሌለው ዶክመንት ላይ ቁጭ ብለው የሚጽፉት ሰዎችን የሚሰማቸውም የለም፣ መጽሐፋቸውንም የሚገዛ የለም። እንግዲህ አንድ ነገር ከማድረጉ በፊት አብዛኛዎቹ ሚዲያ ደግሞ የታሪክ አዋቂዎችን በተለያየ ጊዜ እንዳስፈላጊነቱ ሰውን ጋብዘው ሊያናግሩ ይችላሉ። አሁን በቅርቡ እንዳየነው ሜቢ ሁላችንም ሜቢ በዚህ ሰሞን ጭንቅላታችንን ያዞሩ አንድ ነገር ቢኖር ከኢሳት ጋር አቶ ማናቸው ኃይሌ ላሬቦ የሚባሉት ያደረጉት ኢንተርቪው ነው። በመጀመሪያ ደረጃ ሐሳባቸውን እንደ ሐሳብ የሚያቀርቡ ሰው ቢሆኑ ከዚህ በፊት የማይታወቁ ሰው ቢሆኑ የሚያቀርቡት ነገር ጠይጥቀም ይጉዳ የማይታወቅ ቢሆን ኢሳት እነዚህን ሰው ቢያቀርብ ምንም ችግር የለውም። ችግሩ ሲጀምር በዚህ ጊዜ እንደዚህ አይነት አወዛጋቢ ሰው ከዚህ በፊት በጣም ችግር ፈጥሮ የአቶ ኃይሌ ጉዳይ በጣም ትልቅ ችግር ፈጥሮ በተፈጠረው ችግር ምክንያት ከተጠሩበት ስብሰባ ላይ እንዲሰረዙ የተደረጉ ሰው ናቸው። ይሄ ብቻ አይደለም፣ ባላቸው በኢትዮጵያ ታሪክ ላይ ባላቸው አቋም ማለት ነው ወይ አላቸው በሚባለው አመለካከት ማለት ነው ወይ ደግሞ የተዛባ ተረት። ሌላኛው ደግሞ እነዚህ ሰው የተዛባ ማንነት ያላቸው በኢትዮጵያ ታሪክ ላይ ብቻ አይደለም፣ የማስተማር ብቃታቸው አሜሪካ ሀገር በሚኖሩበት ሀገር ተመዝኖ ካሉበት ትምህርት ቤት አይመጡም ተብሎ የተባረሩ የወደቀ የአካዳሚክ ብቃት ያላቸው ሰው ናቸው። ፍርድ ቤትም ሄዶ ፍርድ ቤትም አፕሊኬሽናቸውን ውድቅ ያደረገባቸው ሰው ናቸው። እንግዲህ ካልጠፋ ሰው ኢትዮጵያ የታሪክ ጸሐፊዎች ብዙ አላት። ኢትዮጵያኒስት ዩኒታሪ አመለካከት ያላቸው ፌዴራሊስት የሆኑ ዋትኤቨር ፖለቲካ አመለካከቶች ዳዝንት ማተር ግን በአንድም በሌላ የማንስማማባቸው ነጥቦች ያላቸው ግን
የተከበሩ የታሪክ ጸሐፊዎች አሉ ኢትዮጵያ ውስጥ በጣም ብዙ ተቆጥረው የማያልቁ ማለት ነው። እነዚህ ሁሉ ሰዎች አሉና በዚህ ጊዜ ኢሳት ከዚህ ሁሉ ሰው ከዚህ ፑል ኦፍ ሪሰርቸርስ አንድ ሰው ህዝቦችን በማናደፍና በማጋጨት የሚታወቀን አንድ አስተማሪ የታሪክ አስተማሪ ጠርቶ እሱንም በኖርማል ፕሮግራም አለ ስፔሻል ፕሮግራም ብለው ሰይመውት ካናገሩት በኋላ በንግግሩ መሃልም በተደረጉ ነገሮች ስድቦች ሲነሱ ዘለፋዎች ሲነሱ በጣም አስነዋሪ አገላለጾች ሲነሱ ያለምንም ተቃውሞ ያለምንም እርምት ያለምንም ይሄ እንዴት እንደዚህ ይባላል ሳይባል ነገሩን እንዳለ አስኪደውት ከሄደም በኋላ ይሄ ነገር ለህዝቦች አብሮ መኖር ካለው prevailing historical facts ይሄ ጥራዝነጠቅ ታሪኮች አሉ ሁሉ ጊዜ ጥራዝነጠቅ ታሪክ ሳይሆን prevailing historical facts ይሄ አብዛኛው ሂስቶሪያን የሚስማሙበት ፋክት እየተለየ የወጣ ነው ደግሞ ይሄ ህዝቦችን ሊያቃቅር የሚችል ነው እኛ ከዚህ የበለጠ ራስ ምታት የሚጭርብን ጉዳዮች አሉ በዚህ ጊዜ ህዝቦችን ማናተረፍ ጉዳያችን አይደለም ብሎ አስበው እንኳን ነገሩን ሪኮንሲደር አድርገው በደንብ ኤዲት አድርገው በሚመቻቸው መንገድ ከፍተኛ ጦርነት መቀስቀስ በሚችል መንገድ ይሄንን ፕሮግራም አስተላለፉ ይሄ እንግዲህ ማመን በሚያስቸግር ሁኔታ ስድብና ዘለፋ የተሞላበት ፕሮግራም ሳንወድ በግድ ሰምተናል ማለት ነው አቋማቸውም ምን ማለት እንደሆነ ለምን አይነት እንደዚህ አይነት ፕሮግራም እንደተላለፈ በተለያየ ግፊት ተደርጓል ማስተካከያ ብሎ ያወጡት የእረኝነትን ሚኒንግ ነው ሲያብራሩልን የነበረው አቶ ኃይሌ ላሬቦ ማለት ነው እንደማብራሪያ ለአንድ ሰዓት ከምናምን ለሰጡት ስድብና ዘለፋና ንቀት መጥተው የተናገሩት አገላለጽ ትክክል አይደለም አም ሶሪ አላሉ እረኛ ያልኩት ተሳስታችሁ ነው እረኛ ማለት ከብት ጠባቂ ነው ብለው አሰምብተው ሄዱ ማለት ነው በጣም በሚያስነውር ሁኔታ ኢሳትም ከጥቂት ደቂቃዎች በፊት አንድ አጭር ቪዲዮ ለቋል ምንድነው የሚለው ህዝቦችን የሚሰድብ ዝቅ አድርጎ የሚያሳይ አንድ ፕሮግራም ተላልፏል ከዚህ በፊትም ተላልፎ ነበር ለወደፊቱም ሊተላለፍ ይችላል እንድትረዱን ብሎ ነው የተዘጋው ስለተላለፈው ነገር ይቅርታ እንጠይቃለን ይሄ ነገር አቋማችን አይደለም ብሎ እንኳን ይቅርታ አልጠየቁም ይሄ ምን አይነት የሆነ ከጀርባው ቁጭ ብሎ ይሄ ሚዲያ ኤዘር ሃይጃክ እያደረገው ያለ ከዚህ ነገር መጠቀም የሚችለው የአገሪቱን እያስተዳደረ እያወናበደ ያለው መንግስት ብቻ ነው ማንም ተጠቃሚ ሊሆን አይችልም ከዚህ ንትርክ ከዚህ ውንብድና በሺዎች ሰዎች እያለቁ ባሉበት በእስር ቤት እየማቀቁ ባሉበት በረሃብ እያለቁ ባሉበት ሀገራችን ትልቅ ክራይሲስ ውስጥ ባለችበት ኦሮሞ ከየት መጣ የሚለው ኢትዮጵያዊ ማን ነው ብለን ዲስከሽን ማንሳት ነበረብን በዚህ ጊዜ በጣም አስነዋሪና አናዳጅ ጉዳይ ነው ይሄ በምንም ነገር ተቀባይነት የሌለው ነገር ነው ከሁሉ በላይ የሚያናድደው አቶ ኃይሌ የተናገሩት ንግግር አይደለም ኢሳቶች አጠገባቸው ቁጭ ብለው አበረታተው ሁሉንም ነገር ካረጉ በኋላ ደግሞ ይቅርታ ለመጠየቃቸው ነውና ይሄ መቼስ ምን ሊባል እንደሚችል አላቅም አስነዋሪ ነገር ነው ያደረጉት አሁንም ይሄ መንገድ የሚያዋጣ መንገድ አይደለም አብሮ መከራ ያለ ህዝብ ለህዝቦች ነፃነት ተታገላለው ለህዝቦች ነፃነት ኮንትሪቢዩት አደርጋለሁ የሚል የሚዲያ ኦርጋናይዜሽን እንደዚህ አይነት ዲቫይሲቭ የሆነ መረጃ የሚለቅ ከሆነ የራሱ ሬሌቫንስ ነው እየቀበረ የሚሄደው የሚመስለኝ ጥሩ እንግዲህ ክቡራን ታዳሚዎቻችን እንግዲህ በወቅታዊ ሁኔታ ላይ ውይይት እያደረግን ነው ያለነው ተጨማሪ ግንዛቤ እንደምታገኙ እርግጠኛ ነኝ እስቲ ገረሱ እንግዲህ እንዴ ባነሳው ላይ አንተም የምታክለውን አክልና ይህንን ጉዳይ ሰፋ ያለ የህዝብ ጉዳይ ነውና ወደ ኋላም ተመልሰን ጊዜ ወስደን እንወያይበታለን ሁንዴ እንዳለው ሰሞኑን ፕሮፌሰር ኃይሌ ላሬቦ የተባሉ ሰውዬ ኢሳት ላይ ቀርበው የሰጡት አስተያየት ኢሳቶችም ደግሞ ሰውዬውን ያስተናገዱበት ሁኔታ የኦሮሞን ህዝብ በተለይ ሌሎችንም ደግሞ ለሰው ልጆች ክብር የሚቆረቆሩ ሰዎችን ሲያስቆጣ ነበረ
እነዚህ አይነት ነገሮች እሳት ላይም ሲተላለፉ በሌሎችም የኢትዮጵያ በተለምዶ የኢትዮጵያ ሚዲያ በሚባሉ ተቋሞች የሚተላለፉ ነገሮች አዲስ ነገሮች አይደሉም፣ የተለመዱ ናቸው። እና ይሄ ነገር የሚያሳየው አንደኛ ኢትዮጵያ ውስጥ መሰረታዊ የሆኑ ችግሮችን ወደፊት ለመፍታት የህዝቦችን ግንኙነት በተሻለ መንገድ ለማድረግ በቀናነት ፎርዋርድ ሉኪንግ በሆነ ወደፊትን ብቻ በሚያይ መንገድ ለማድረግ ኢትዮጵያ ውስጥ ሊወሰዱ የሚገባቸው በተለይ በኢትዮጵያ ስም የሚንቀሳቀሱ ሁሉም ህዝቦች ሃርሞኒየስ በሆነ መንገድ መኖር አለባቸው ብለን እናምናለን ብለው በዛ ትሬድማርክ የሚንቀሳቀሱ የፖለቲካ ኃይሎችና የሚዲያ ተቋማት ማሟላትና ማስተካከል ያለባቸው ብዙ ነገሮች አላቸው። ያንን ነገር ባለመቀበል በየጊዜው የሚመጣ በሽታ ነው፣ ወደፊትም ከዚህ በሽታ ቶሎ እንድናለን የሚል እምነት የለኝም ማለት ነው። አንደኛው ችግር ኢትዮጵያ ውስጥ ታሪካዊ በደሎች መኖራቸውን ሂስቶሪካል ኢንጀስቲስ የሚባሉት መኖራቸውን ኢትዮጵያ ውስጥ አሁን ያለንበት ግጭት የተፈጠረው ዝም ብሎ ከመሬት ተነስቶ አይደለም። ኢትዮጵያ መንግስት የተዋቀረበት የሄደባቸው መንገዶች ናቸው ይህንን ችግር የፈጠሩት። ግን አንድ ዋልተር ቤንጃሚን የሚባል ሰውዬ ታሪክ ለአሸናፊ ያደላል ይላል። ሂስትሪ ኢዝ ሪትን ኢን ዘ ኢምፓቲ አለው ለአሸናፊው ኃይል ነው። ኢትዮጵያ ውስጥ ታሪክን የመሳሪያ ኃይል ተጠቅመው ታሪክን የጻፉ ሰዎች ለራሳቸው በሚመች መንገድ ነው የጻፉት። መንግስቱም ሲዋቀር ለሁሉም እዛ ሀገር ውስጥ የሚገኙ ኢትዮጵያ በሚባለው ቴሪቶሪ የመሬት ግዛት ውስጥ የሚገኙ ህዝቦችን ባህላቸውን በሚያከብር ማንነታቸውን በሚያከብር ቋንቋቸውን በሚያከብር የተለየ ፓርቲኩላር ሂስትሪያቸውን የአጠቃላይ የመልቲ ናሽናል ታሪክ ውስጥ ኢንቲግሬትድ ባደረገ መንገድ ሳይሆን የአንድን ግሩፕ የአንድን አካባቢ ታሪክ የአንድን አካባቢ አመለካከት ከዛ በፊት ደግሞ ሃይማኖትንም ጭምር በሌሎቹ ላይ በመጫን ነው። አሁንም ለኢትዮጵያ ውስጥ ችግሮችን ለመፍታት ለአብሮ መኖር ለዩኒቲ እንታገላለን ብለው ያንን ትሬድማርክ ይዘው የሚሄዱ ሰዎች ያንኑ ነገርን ከዚህ ጭቆና ነበረ ከሚለው ነገር ነፃ ለማውጣት የሚታገሉ ኃይሎች ናቸው። ራሳቸውን ኢትዮጵያ ውስጥ ጭቆና ነበረ፣ በደል ነበረ፣ የህዝቦች ግንኙነት ባላንስድ የነበረ የተመጣጠነ ፍትሃዊ አልነበረም። ያ ነገር ነው አሁን ያለንበት ግጭት ብቻ አይደለም። ኢትዮጵያ ውስጥ በደርግ ዘመን ሲሄድ የነበረውን ግጭት ከኤርትራ ጋር ሲደረግ የነበረው ኢትዮጵያ ውስጥ ላለፉት 60 ዓመታት ሲደረጉ የነበሩ ጦርነቶች ኢትዮጵያ ውስጥ ላለፉት 130 120 ዓመታት የነበሩ ተቋሞች የተፈጠሩ የፖለቲካ አመለካከቶች ታሪኮች የኢኮኖሚ ተቋማት ናቸው። ኢትዮጵያ ውስጥ ማን ነው ከተማ ውስጥ የሚኖረው ብለን ከጠየቅን ቁጥሩን በየከተሞቹ ከሄድን መለየት እንችላለን። ምክንያቱም ዝም ብሎ ድንገት የመጣ ነገር አይደለም። የፖለቲካ ፌቨርድ የተደረገና ያልተደረገ ስለነበረ ነው። ማን ነው ከፍተኛ የሚዲያ ዶሚናንስ እዛ ሀገር ውስጥ ያለው ብለን ከጠየቅን በጣም ግልጽ ነገር ናቸው። ቸርቾች ውስጥ ማን ነው አንዳንድ ቸርቾች ውስጥ ዶሚኔት የሚያደርገው ብለን ከጠየቅን ግልጽ ነገር ነው እነዚህ ነገሮች። ምክንያቱም የፖለቲካ ፓወሩን ነው የሚያንጸባርቀው። ይሄ ነገር ስህተት እንደነበረ ተቀብሎ ፍትሃዊ የሆነ ህዝቦች ግንኙነት መኖር ይገባል። ሪሌሽንሺፓችንን በአዲስ መልክ ሪዲፋይን ልናደርግ ይገባል። የነበረውን ታሪካዊ በደል መቀበል አለብን ብሎ የተነሳው የሰባዎቹ ተማሪዎች በደርግ ከተቀማ በኋላ ከሪቮሉሽኑ የተረፉ ሰዎች የተጸጸቱ ሰዎች ናቸው። በቻሉት መንገድ ባገኙት አጋጣሚ በሙሉ ነገሮችን ከፕሪ ዋልልኝ ሊመልሱ የሚፈልጉ ሰዎች ናቸው። እነዚህ ሰዎች የኦሮሞን ህዝብ ታሪክ ሲናገሩ ስሙንም ጭምር ሪኮግናይዝ ማድረግ የማይፈልጉ አይነት ሰዎች ናቸው። የኦሮሞ ህዝብ ቢያንስ ለ60 ዓመት በብዙ ሺህ የሚቆጠሩ ሰዎች ከተሰዉ በኋላ ልጆቹ በ10 ሺዎች ከታሰሩ በኋላ በስሙም ለመጥራት የማይደፍሩ ሚዲያዎች በዚህ ዘመን መኖራቸው ሲበዛ ኢትዮጵያ ውስጥ አደገኛ ሁኔታ ሊፈጠር እንደተዘጋጀ የሚያሳይ ነው። እንደዚህ የሚያደርጉ ሰዎች ከህዝብ ገንዘብ ሰብስበው ኢትዮጵያ ውስጥ የአንድን ህዝብ አንድ ቻርልስ ቴይለር የሚባል የካናዳዊ ስለ ፖለቲክስ ኦፍ ሪኮግኒሽን የሚባለውን እንትን የፈጠረ ቲዮሪ አርቲኩሌት ያደረገ ሰውዬ ምንድነው የሚለው? አንድን ህዝብ በስም ሪኮግናይዝ
ሪኮግናይዝ አለማድረግ ወይ ደግሞ ዲስቶርትድ ሚስ ሪኮግናይዝ ማድረግ ልክ በጦር ወቅቶ እንደማቁሰል ነው ብሎ ነው የሚያነባው። ፖለቲክስ ኦፍ ሪኮግኒሽን ብላችሁ አርቲክሉን በደንብ ማየት ትችላላችሁ። በጣም የታወቀ አርቲክል ነው። የፖለቲክስ ኦፍ ሪኮግኒሽን ውስጥ በጣም ዝነኛ አርቲክል ነው። ልክ እንደማቁሰል ነው፣ ህዝብን እንደማቁሰል ነው ማለት አንድን ህዝብ ለ60 ዓመት ለስማቸው፣ ለክብራቸው፣ ለማንነታቸው፣ ለቋንቋቸው ራሳቸውን ለማስተዳደር ከታገሉ በኋላ የሆነ ለነጻነት እታገላለሁ፣ ለፍትህ እታገላለሁ የሚል ሚዲያ ከሚል ድርጅት የፖለቲካ ድርጅት ጋር የተሳሰረ ሚዲያ ስማችንንም ራሱ ፔሽን ውስጥ ማስገባት ለ40 ሚሊዮን ህዝብ ያላቸውን ንቀት ነው የሚያሳየው። ከዚህ የሚዲያ ተቋም ጀርባ ያለው የፖለቲካ ድርጅት ይሄ ሚዲያ ተቋምም እዛ ውስጥ የሚሰሩ ሰዎችም እንደዚህ አይነቱ አመለካከት ደግሞ ኢትዮጵያ ውስጥ የተለወጡ ነገሮችንም ካለመገንዘብ የሚመጣ ነው። ኢትዮጵያ ውስጥ ዛሬ 10 ሚሊዮን የሚሆኑ የኦሮሞ ተማሪዎች በቋንቋቸው ናቸው የሚማሩት። እነዚህ ተማሪዎች እነዚህ ሰዎች የሚሉትን ነገር አይሰሙም። የተለየ አይነት ፊውቸር ነው የሚፈልጉት። ፍትሃዊ የሆነ ፊውቸር ነው፣ የተሻለ ፊውቸር ነው የሚፈልጉት። በመከባበር ላይ የተመሰረተ የህዝቦች ግንኙነት ነው የሚፈልጉት። ያንን ነገር የማይቀበል ፍጹም ሪአክሽነሪ የሆነ ፍጹም ነገሮችን ወደ ኋላ የሚቀለብስ አይነት አመለካከት የሚያራምድ የፖለቲካ ድርጅትም ግለሰብም የሚዲያ ተቋምም ኢትዮጵያ ውስጥ ፍጹም አደገኛ የሆነ አስፈሪ የሆነ ነገር ለመፍጠር እንደተዘጋጀ መገንዘብ አለበት። ይሄ ነገር በጣም ብዙ ነገሮችን ኮስት ያደርጋል። ሰዎች ለስማቸው፣ ለማንነታቸው፣ ለክብራቸው ሲታገሉ ሲሞቱ ነው የነበሩት። እስካሁንም እየሞቱ ናቸው። በአዋሽ 7 ውስጥ ጦላይ ውስጥ እነዚህ የሚቆስሉ የሚሞቱ ልጆች፣ እነዚህ ጠመንጃን በእጅ የሚጋፈጡ ልጆች ሰዎች መተው በስማቸው የህዝባቸው ስምም እንዲሳለቁባቸው አይመስለኝም። ስለዚህ በአንድ በኩል ከሌሎች ህዝቦች ጋር እንሰራለን፣ እዛ ሀገር ውስጥ ያሉ ችግሮችን እንፈታለን የሚል የይስሙላ ፕሮፓጋንዳ እየነዙ በሌላ በኩል ደግሞ ባገኙት አጋጣሚ በሙሉ የኦሮሞን የትግል ኮዙን ዲሌጂቲማይዝ ለማድረግ ክብሩን ለመንካት የሚያደርጉት ነገር በጣም በጣም አደገኛ ነው። ለራሳቸውም ጭምር አደገኛ ነው። የኦሮሞን ህዝብ ክብር ሲነኩ የጥላውን ገሰሰን ፋሚሊ ነው የሚነኩት። እነሱ ኢትዮጵያ ውስጥ አይከን ናቸው ብሎ የሚያስባቸው የበዓሉ ግርማን እናት ነው የሚሰድቡት። የራስ አበበን ስም ነው የሚነኩት። የሌሎቹን ለኦሮሞ የታገሉትን አናከብርም የሚሉ ከሆነ የብዙነሽ በቀለን ስም ፋሚሊ ነው የሚሰድቡት እንደዚህ ሲሉ። ስለዚህ እንደዚህ አይነት ሰዎች በእሳት እንደሚጫወቱ በጣም 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 ማወቅ አለባቸው። ይሄንን ነገር በጣም ኢሞሽናል እና ጠንክሬ የምናገረው ባለፉት 7 ዓመታት በእንደዚህ አይነት ነገሮች ውስጥ ከ10 ጊዜ በላይ ደጋግመን አንስተናል። እንደዚህ አይነት ነገሮችን እንደዚህ አይነት ስህተቶች ካልታረሙ አብሮ መስራትም አደገኛ ነገር ነው። አብሮ መስራት ብቻ አይደለም፣ አብሮ መኖርም ኢንተራክሽኑ በጣም በጣም ብዙ ነገሮችን አደገኛ የሆነ ነገር እንደዚህ አይነት ብልግና የለመደ የሚዲያ ተቋም የፖለቲካ ድርጅትና ግለሰብ ነገ ሌሎች አደጋዎችን የሚያመጣ ከሆነ ወደ ግጭትና የሰዎችንም ህይወት ኮስት ሊያደርግ እንደሚችል ማወቅ አለባቸው። ይሄንን ነገር 40 ሚሊዮን የኦሮሞ ህዝብ አይቀበልም። 10 ሚሊዮኖቹ የኦሮሞ ልጆች ትምህርት ቤት ያሉት አይቀበሉም። ማንኛውም የኦሮሞን ህዝብ ሰው የፖለቲካ አመለካከቱ የተለያየ አይነት ነገር ሊሆን ይችላል። ማንኛውም ኦሮሞ ግን ራሱን የሚያከብር ኦሮሞ ቄስ ይሁን ሼክ ይሁን ተማሪ ይሁን ያንን ነገር እንደማይቀበል በደንብ ማወቅ አለበት ማንኛውም ሰው። የተለያየ አይነት የታሪክ አከራካሪ ነገሮች አሉ፣ ምንም ችግር የለም። እነዛ ላይ ሪስፔክትፉል በሆነ በኩል ህዝብን ባከበረ ሁኔታ መረጃዎችን እያቀረቡ መከራከር ነፃ በሆነ በደንብ ይቻላል። የተለያየ አይነት አካዳሚክ መድረኮች እነዚህ የሚዲያ ተቋሞች በግል ደረጃ ተቋቋሙ ስለሆነ የሌጂቲመሲ ጥያቄ ምንድነው እሱ ኮምፖዚሽናቸው መጠበቅ አለባቸው ብለንም ማሰብ አንችልም። ግን እነዚህ የሚዲያ ተቋሞች በስም ለኢትዮጵያ ህዝብ እንሰራለን ይላሉ። ኮምፖዚሽናቸውን ካየ ማን ነው እዛ ሚዲያ ተቋም ውስጥ የበለጠ ቁጥር ያለው አንድ አይነት ማህበረሰብ ኮሚኒቲ ከሆነ ሁሉንም ማህበረሰብ ፍላጎትና አመለካከት ሊያንጸባርቅ ይችላል ብለን ከጠየቅን አይ ቲንክ ለምን እንደዚህ አይነት ችግር በተደጋጋሚ እንደምንገባ በቀላሉ መመለስ ይችላል። ስለዚህ ለኢትዮጵያ ህዝብ ነው እዛ ውስጥ ላሉ ሁሉም ህዝቦች ነው የምንናገረው ካሉ እዛ ቴሪቶሪ ውስጥ የሚገኙ ሁሉንም ህዝቦች ማክበር አለባቸው፣ ታሪካቸውን ማክበር አለባቸው።
የሁሉንም ሰዎች ድምጽ ማሰማት አለባቸው ወይ ደግሞ ለሁሉም ነው የምንናገረው የሚለውንም ካፖርት አውልቀው ለየሆነ ፓርቲኩላር ግሩፕ ነው ለነሱን ሂስቶሪ የነሱን ሌጋሲ የነሱን የወርቃማው ዘመን ሌጋሲ ልንመልስ ነው የሚል ካፖርት መልበስ አለባቸው ይሄ ነገር በጣም ግልጽ መሆን አለበት እንደዚህ አይነት ተደጋጋሚ ችግሮች ውስጥ ተደጋግመን መግባት ያለብን አይመስለኝም ይሄ ለማንም ሰው አይጠቅምም ለየትኛውም ህዝብ አይጠቅምም ለወደፊትም አይጠቅምም ብያስባለሁ ጥሩ እንግዲህ በዚህ ዙሪያ ላይ ሌላም ያነሳን ያለን ክብሯን የቆፒ ካዮ ታዳሚዎች በወቅታዊ ጉዳይ ላይ ከገረሱ ቱፋና ከኡንዴ ዱጋሳ ጋር ውይይት እያደረግን ነው ያለነው እስከ ፕሮግራሙ መጨረሻ ከኛ ጋር እንድትሆኑ ፕሮግራሙን እየመራው ያለው እኔ ራጂፍ ጉደታ ከቴክኒክ ባለሙያችን ገዳ ራራጋ መልካም ቆይታ አላለሁ ምናልባት አንስታችኋል የሆነ መሰረታዊ የሆኑ ጉዳዮች ላይ ኢትዮጵያ ውስጥ የኢትዮጵያ ችግር ፖለቲካዊና ማህበራዊ ችግር ሊፈታ የሚችለው የተዛባ ታሪክን እንዳነሳችሁት የተፈጸመውን ስተት አምነን ቀጣይነት ያለውን የህዝቦች ትስስርን በመከባበር ላይ የተንተራሰ ካደረግን ነው ውጤታማ ሊሆን የሚችለው የሚለው በተለይ ይሄ ትውልድ ይሄ ጄነሬሽን እየጣረ ያለበት ነው ግን ጽንፈኛ አመለካከቶች ሊኖሩ ይችላሉ ወደ አመለካከት ደረጃ አይደለም ያለው ነው ወደ ስብና አንድ ህዝብ እንደ ህዝብ መከበር አለበት ነው ምናልባት እኔ በዛ በውይይቱ ላይ ከተነሱ ጉዳዮች ላይ አንድ የሆነ የኦሮሞ ተረታ እንዳስታውስ አደረገኝ የዚንጀሮ ልጇ ናት እናትየዋን እናቴ ወይ ፍቅርሽ አልገባ አለኝ በጤዛ ጊዜ ከውድሽ ስር በፀሐይ ጊዜ ከጀርባሽ ተሸከሚኛለሽ የሚሉት ነገር አለና የኢትዮጵያ ጉዳይ ሲነሳ የኦሮሞ ህዝብ የኢትዮጵያን ማንነት ጀርባ ነው የኢትዮጵያን ማንነት ከጠላት ያስከበረ ጦር ነው የነበረው የሚባሉ አሉ ግን ወደ የኦሮሞ ጥያቄ ሲነሳ ግን እንደዚህ ጽንፈኛ በሆነ አመለካከት ስብናውን ማውረድ በዛም ቀርቶ ደግሞ ህዝቡ እንዲለያይ ማድረግ ነገሮች ናቸው የሚታዩትና እኔ በውይይቱ ከሰማዋቸው ነገሮች ውስጥ በተለይ ከፋፍለ ግዛ እንደሚባለው ምናልባት የወለጋው ኦሮሞ ከመስራቁ ጋር ከደቡቡ ከሰሜኑ ጋር ማይተዋወቅም የበገምድር ነበረ የድንበር ጥያቄ የሚነሳል አብሮና እነዚህ እውነትም ታሪካዊ ይዘት አላቸው ወይ እኛውን ስድብ ተነሳ ብለን ስድብን በስድብ ማየት ሳይሆን ታሪካዊ ይዘት አላቸው ወይ እኛኑ ራሱ የኦሮሞን ህዝብ ራሱ ኖርዝ ኮሪያ እና ሳውዝ ኮሪያ ያደረጉ መሄድ የፖለቲካ መልእክት ስላለው እውነት የተነሳው የስብናን የሚነካ ስድብ ሳይሆን የተነሳው ጉዳይ ራሱ ታሪካዊ ተጨባጭነት አለው ወይ የሚለው ላይ እስቲ እዛ ዙሪያ ላይ የተሻለ ግንዛቤ እንዲያገኙ ታዳሚዎቻችን ብታነሱ ሜቢ እንግዲህ እዚህ ላይ የታሪክ አዋቂዎች በደንብ እና የአንትሮፖሎጂ የኦሮሞ አንትሮፖሎጂ ላይ ሰሩ ሰዎች በደንብ መናገር ይችላሉ ግን ሰውየው ከተናገረው አንፃር ወስደን ካየነው የሚጋጩ ነገሮችን እዛው ሲናገር ነበር አንዴ አብረው ነው ከሌላ ቦታ ተሻግሮ የመጡት ወንዝ ይላል አንዴ ሌላ ጊዜ ደግሞ ተነስቶ አይተዋወቁም እዛ ያለው ምስራቅ ያለው ከምዕራቡ ጋር አይተዋወቅም ብሎ ደግሞ ሌላ ታሪክ ሲናገር ሰማዋለ ስለዚህ የሆነ ኮንፊውዝድ የሆነ ፕሪሚሲስ ተነስቶ ነው ወደ ሆነ ኮንክሉዥን ለመድረስ የሚፈልገው ሰውዬው ስለዚህ አንድ ያልረባ ይሄንን የተጀመረውን የሶሊዳሪቲ ሙቭመንት በአምባገነንነት ላይ በግፍ አገዛዝ ላይ የተጀመረውን ሶሊዳሪቲ ሙቭመንት ለመግደል ቆርጦ የተነሳ የሆነ ግሩፕ የደፈጣው ጋር እንዳደረገ ነው የሚታየኝ ነው ይሄንን ሐሳብ በእንጭጩ ለመግደል የፈለገ ግሩፕ ወይ በገዢው ፓርቲ ቅጥረኝነት ይሄንኑ ለማስፈጸም ይሄንኑ ለማክሸፍ የተነሳ ግሩፕ አለ ወይ ደግሞ ምንም የፖለቲካ ኦብጀክቲቭ የሌለው በጥላቻ የተሞላ እንዲሁ ይሄ የዲያስፖራ ንትርክ የሚወድ ዩዝለስ የሆነ ግሩፕ ይሄንን ነገር እንዳቀናበረው ነው ማስበው ኦብጀክቲቭ አፍራሽ ብቻ በመሆኑ ማለት ነው ወደ ዋናው ነገር ስትመጣ ሜቢ
ቅድም ተናግሬያለሁ እኔ በዚህ ነገር ላይ ኤክስፐርት አይደለሁም የኦሮሞን የጎሳ አሳፋፈር ብላ በደንብ የሚገልጹ ሰዎች አሉ ኤኒዌይ ፖይንቱ ምንድነው የተለያዩ ጎሳዎች ሸዋ ውስጥ አሉ ሸዋ ማለት አካባቢ ወለጋ ውስጥ አንድ የወለጋ ዞን ውስጥ የተለያዩ ጎሳዎች አሉ ወለጋ ውስጥ የምታገኘው ጎሳ ሐረርጌ ውስጥ ምን ታገኛለህ ሸዋ ውስጥ ምን ታገኛለህ ይሄ ስለማይ የሆነ የጋራ ነገር ስለሌላቸው አይደለም በድንገት አይደለም የሆነ ኮኢንሲደንስ አይደለም it's a pattern of who we are it's identity ኦሮሞ ቆዳ ትልቅ ቆዳ ስፋት ላይ ያለው አለ በኔና በወንድሜ መሐከልም ዳይቨርሲቲ አለ ዳይቨርሲቲ በኔና በወንድሜ መሐከል አለ ማለት እኛ ወንድሞች አይደለም ማለት ነው እንዴ ወንድሜ ከኔ ትንሽ ቀላ ስላለ ከአንድ እናት አልተወለድንም ማለት ነው እንዴ it's just a useless argument እንዴት አይነት አምሮ በእንዴት አይነት አምሮ ይሄ እንደዚህ አይነት አርጊውመንት እንደሚያነሱ ሊገባኝ አይችልም ሌላኛው ነገር ደግሞ አንተ ራጂ ነኝ ብለህ ራስን ታስተዋውቃለህ የለም አንተ ራጂ አይደለም አንተ ጠረጴዛ ነህ ብዬ ነው እንደምጠራህ ነኝ እኔ እንዳውም ራጂ የሚባል ነገር አላውቅም ይባላል እንዴት ይጀምር ሰው እኮ ራሱን በሚያውቀው ነው ራሱን ዲፋይን የሚያደርገው you can't define somebody else with whatever you like አንተ ሰው በሚፈልገው ማንነት ነው ራሱን ዲፋይን የሚያደርገው አንድ በጣም መታወስ ያለበት እዚህ ጋር አንድ ሌላ ነገር ደግሞ በኦሮሞ ካምፕ ውስጥ እንደዚሁ ሐሳብን ሊለያዩ የሚችሉ የጋራ ትግልን ሊያደናቅፉ ይችላሉ ተብሎ የሚታሰቡ አንዳንድ ሐሳቦች ይነሳሉ እኛም ከደሙ ንጹህ ነን ብለን የምናወራበት ሁኔታ አይደለም ያለው እንደዚህ አይነት ነገሮች ሲነሱ ግን እኛው ራሳችን ይሄ ነገር ተገቢ አይደለም ብለን ወተን ማብራሪያ የሰጠንበት ሁኔታ እርስ በራሳችን የተገዛጸንበት ሁኔታ ነው ያለው በጣም በሚያሳዝን ሁኔታ ግን አሁን በተነሳው ኮንትሮቨርሲ ሜቢ ነው ብዙ እንግዲህ የኔ ዓለማዊት ሊሆን ይችላል እስካሁን ታዋቂ ሰዎች ከሚባሉ ሰዎች ይሄን ነገር አውግዞ ይጻፈ በእውቀቱ ሲዩም ብቻ ነው ፕሮባብሊ ሌሎቹን ካያችሁ እናንተ ልትናገሩ ትችላላችሁ በጣም ግልጽ አድርጎ እንዴት ይሄ አትሊስት ኦሮሞ ብሎ መጥራት የማይፈልጉ ሰዎች እንዴት አይነት ስህተት እየፈጸሙ እንደሆነ ግልጽ በሆነ መንገድ ከራሳቸውን ጽሁፍ እየተቃቀሰ የፈረንጆችንም ጽሁፍ እየተቃቀሰ የጻፈበት ሁኔታ ነው ያለውና እኔ የማይገባኝ ነገር ምንድነው ኢትዮጵያን እንወዳለን የሚሉ ሰዎች ኢትዮጵያን ግን ሊያወድማት የሚችል ሊቀብራት የሚችለውን ድርጊት ሲፈጽሙ የኢትዮጵያ ጠላት ማን እንደሆነ አሁን እንዲገባቸው ፈልጋለሁ የኢትዮጵያ ጠላት እንገነጠላለን የሚሉ ሰዎች አሉ የኢትዮጵያ ጠላት የኢትዮጵያን ህዝቦች የሚጥሉ የጥላቻ መንፈስ ያላቸው የግፍን ታሪክ ሴሌብሬት የሚያደርጉ ፊውቸርን ሳይሆን የኋላ ነገርን ቁጭ ብለው ፋንታሳይዝ የሚያደርጉ ያሉበትን ሁኔታ አጥርተው ማየት የማይችሉ ግለሰቦች ናቸው እነዚህ ሰዎች የኢትዮጵያ የእውነተኛ ኢትዮጵያ ጠላቶች እነሱ ናቸው እንትና ገነጠላሉ አላለም እያሉ የሚያወሩ ሰዎች አይመስለኝም እና በግልጽ መታወቅ ያለበት ነገር ኢትዮጵያ አንድ ቀን ከጠፋች የሚጠፋው በእነዚህ ሰዎች ምክንያት ነው እንደዚህ የሀገሪቱን ግማሽ የሚያክልን ህዝብ እያዋረዱ እያንቋሸሹ እና በማይገባ ኮንቴክስት እየገለጹ ታሪኩንም ለመቅበር በሚፈልጉ ግለሰቦች ነው ማለት ነው ስለዚህ ካሁኑ ይሄ የሪስፖንሲቢሊቲ ጉዳይ መቀመጥ አለበት ለሚመጣው ፖለቲካል ኦልተርኔቲቭ ሪስኩን የሚወስዱ እንደዚህ አይነት ግሩፖች መሆን አለባቸው ስለዚህ በሌላ መንገድ ደግሞ አንድ መሰመር ያለበት ነገር አለ ኦሮሞ ታላቅ ህዝብ ነው በኢትዮጵያ ብቻ አይደለም በአፍሪካም ታላቅ ህዝብ ነው ታላቅነት ደግሞ it's not only a privilege responsibility ነው እንደዚህ አይነት ሮግ አንደርስታንዲንጎች ይሄ ከመንገድ የወጣ ጥራዝነጠቅ ተሳዳቢዎች በመናደድ የፖለቲካ ዳይሬክሽኑን መቀየር የለበትም እኛ በእኩልነት በብዙሃነት በሚያምኑ በኢትዮጵያ ፌዴሬሽን እና ከዛም በላይ በሚያምኑ ሰዎች ጋር አብረን መስራታችንን አንድ ቲቪ ፕሮግራም ባቀረበው ፕሮግራም ወይ ደግሞ አንድ የዞረበት የታሪክ አስተማሪ ቁጭ ብሎ ባወራው መንገድ ተነስተን የምናፈርሰው የፖለቲካ አሬንጅመንት መኖር የለበትም ብዬ አምናለሁ መሰራት ያለበት ነገር ያቺ ሀገር ውስጥ የተፈጠረውን የግፍ አገዛዝን በፍትሃዊ በእኩልነትና በዲሞክራሲያዊ
የህዝቦች መንግስት ለመተካት የሚደረገው ጥረት እንደዚህ አይነት አሰናካይ በሆኑ ፕሮፓጋንዳዎች እና አጥፊ ወሬዎች መሰናከል የለበትም ብዬ አምናለሁ። ይሄ it could happen ከዚህም የበለጠ ነገር ሊፈጠር ይችላል ነገ። ስለዚህ ሰው ምንድነው ማድረግ ያለበት? ህዝባችን ላይ እየደረሰ ያለውን ነገር ነው ማየት ያለበት። ይሄ የትግላችንን አቅጣጫና ኮሚትመንት ዲፋይን ሊያደርግ አይገባውም ብዬ አምናለሁ። አመሰግናለሁ። ኦኬ ገረሱ እስቲ ሁላችንም እናንተን ካልኩኝና እኛም ብቻ አኪዩዝ አድርጎን እንዳትሉ ውይይታችን ከጀመርን በኋላ በውስጥ መስመር የሚመጡ ኮሜንቶች አሉና የኦሮሞ የህግ ባለሙያዎች ባዘጋጁት ስብሰባ ላይ ለንደን ላይ አንድ ስለ ኢትዮጵያ ከአንድ ኦሮሞ ምሁር የሆነ ነገር ትችት ተነሳና የሶሻል ሚዲያውን ለሳምንት ያናወጠ ነበረ። ግን 40 ሚሊዮን ህዝብ ተሰድቦ የተናገረ ሰው የለምና እንደዚህ አይነት ነገር ሲከሰት ከኛ ከኦሮሞ ህዝብ የሆነ ነገር ሲወጣ መረባረብ አለና የኦሮሞ አክቲቪስቶች ሁላችሁ መገነስት ነበራችሁ። እንደዚህ ሲሆን ግን ከሌላ ያለው የለም። በዛ ላይ ደግሞ አማራ ፕሮቴስት ሶሊዳሪቲ ያላችሁ ነበርና እዚህ ዙሪያ ላይ መልስ ቢሰጡበት የሚል ጥያቄ ስላለ ከዚሁ ከምትጨምረው አክለክ ይሄንን ጉዳይ አንሳና ገረሱ እንደገናም ደግሞ ምናልባት ፕሮክሲ ዋር መሆኑን ቅድም አንስተናል ስለ ሶማሊያ ጉዳይ እዚህ ጋም የሆነ ነገር እንዳለ ያሳያልና ወይ ፎርዋርድ ምን መሆን አለበት የሚል ሐሳብም በሶሻል ሚዲያ ላይ አርጋ አይቻለውና ምንስ ማድረግ አለብን የተተቸነውንስ ደግሞ እንዴት ታየዋል የሚለውን አክልበትና ጠቅለል አድርገን ደግሞ ውይይታችንን እንጨርሳለን። አንደን ሁልጊዜም ቢሆን የመጀመሪያው መጨረሻ ላይ የጠየቀው ጥያቄ እሱን ልመልስና የሆነ ነገር ብዙ ጊዜ ሲነሳ እናንተ እንደዚህ ብላችሁ አልነበረም አይነት ነገር አሲፍ ይሄኛው ነገር የተደረገው ለዛ ግብረ መልስ ነው ሪአክሽናችን ነው ብለው እንደማመንም ጭምር ነው እኮ ይሄ ነገር። አንዳንድ ጊዜ ሊበን ዋቆን አልተቃወማችሁም ሚስተር ኤክስ እንደዚህ ብሎ ነበር ዋይ ዘድ ብሎ በዋይ ዘድ ላይ እኔ ፕሮቴስት ላደርግ እችላለሁ አንተ ልታደርግ ትችላለህ እኔና አንተ ላናደርግም እንችላለን ለተለያየ ምክንያት ግን ህዝብን ለመስደብ ይሄ ምክንያት ሊሆን አይችልም። ይሄ ነው ምክንያት ካሉ ደግሞ ታስቦበት ፕላን ተደርጎ ነው የሰደብነው የሚለው ነገር መቀበል አለባቸው ማለት ነው። ስለዚህ አቶ ሊበን ዋቆ ወይ ሌላ ሰው ሪስፖንሲብሊ አለው ያልነው ነገር ግማሾቻችን ተቃውመናል ግማሾቻችን አልተቃወምንም። ያንን መቃወም ግን የኦሮሞን ህዝብ ለመስደብና ላለመስደብ እንደ ኮንዲሽን ሊቀርብ የሚገባ ነገር አይደለም። ይሄ ኢትዮጵያ ፖለቲካ አርጊውመንት ሁሉ ጊዜ የሚመጣ ነው። የሆነ ነገር ሲፈጠር ኦሮሞስ እንደዚህ ብሎ አንድ ሚስተር ኤክስ የሚባል ሰውዬ ያለውን ነገር ሚስተር ዋይ በሌላ ነገር ላይ ኮሜንት ሲያደርግ ሚስተር ዋይ ሌክስ ሌላ ቦታ ያለውን ነገር ሳትቃወም ይሄንን አደረክ ማለት ለዛ ግብረ መልስ ነው ያደረግነው። አንዳንድ ጊዜ ኢትዮጵያ ታሪክ ውስጥ ምን ይልክ ጽቆና ፈጽሟል። አይ ኦሮሞም እኮ ድሮ እንደዚህ ፈጽሞ ነበር ኦሮሞም ፈጽሞ ነበር እንደዚህ የሚለው ነገር ራሱን ችሎ እንደ ሂስቶሪካል እንትን አይቀርብም። ጥገኛው ነው የሚቀርበው እንደ ለመከለስ ይሄኛውን ነገር ያኛውና ይሄኛው ማለት የሆኑ ነገሮች ራሳቸውን ችለው መቅረብ አለባቸው ሲቀርቡ ራሱ። ስለዚህ ይሄ ነገር በራሱ እኔ ያንን ነገር ባወግዝም ባላወግዝም ህዝብን መስደብ በራሱ የቻለ ወንጀል ነው አስነዋሪ ተግባር ነው ሊወገዝ ይገባል። ሌሎቹ ነገሮች እኔ ወይ አንተ ወይ ሚስተር ኤክስ ዋይ ዘድ ልንተች እንችላለን እሱን ስንተች በግላችን እንመለሳለን። እሱ ግን እሱን መተቸት የኦሮሞን ህዝብ ላለመስደብ እንደ ኮንዲሽን ሊቀርብ የሚገባ ነገር አይደለም። የሚመጣጠኑ ነገሮችም አይደለም የሚመሳሰሉ ነገሮችም አይደለም። ይሄ የኦሮሞ ህዝብ አንድ አይደለም። ይሄ ቅድም ካልኩት ጋር ይያያዛል። እዚህ ኢትዮጵያ ውስጥ የፖለቲካ ሞኖፖሊ ያላቸው ሰዎች አሉ። ለሁሉም ሰው የሚስማማ የምናቀው እኛ ነን። አንተ ጋር የቱ ጋር እንደምትታመም አንድ የኦሮምኛ ተረት አለ በአማርኛ እንደሚባለው እንጃ ኤስ ሲኮቡ ጀናኒ አነረከነ ዱኩ በከብራ አበኩመ ጎፍታን የነኮቢ ጀዱ ነኮቢ ጀደጀዳኒ ማለት የሰውየው የቱ ኮቡ ማለት እንደሆነ እንጃ በአማርኛ ግን some kind of traditional ክትባት ነው። የቱ ጋር ነው ምከትብ ስለው አይ እኔን የሚያመኝ ሌላ ቦታ ነው ጌታዬ ግን ያለው እዚህ ቦታ ስለሆነ እዛ ቦታ ከትበኛል አሉ ሰውየውና
እዚህ ኢትዮጵያ ውስጥ የኢትዮጵያን ፖለቲካ ኦን የሚያደርጉ ኢትዮጵያ ማለት ምን ማለት እንደሆነ የሚያውቁ የሚመስላቸው እና ሁሉም ሰው ደግሞ እነሱን የሚሰማ የሚመስላቸው ሰዎች አሉ። እነዚህ ሰዎች የፖለቲካ ድርጅት አላቸው፣ ሚዲያ አላቸው። ስለዚህ አንተ ምን እንደምታስብ አንተ እንኳን ከነሱ ጋር ባትስማማ ያንተ እናት ሀገር ቤት ሆና ምን እንደምታስብ የሚያውቁ የሚመስላቸው ሰዎች አሉ። እነዚህ ሰዎች የፖለቲካውን ኦነርሺፕ አላቸው፣ ሚዲያ አላቸው። ኢትዮጵያ ምን አይነት ባንዲራ እንዳላት እነሱ ናቸው የሚያውቁት፣ መልካችን ምን እንደሚሆን እነሱ ናቸው የሚያውቁት፣ የትኛው ጥሩ ሃይማኖት እንደሆነ ታያላችሁ ማለት ነው። ለፖለቲካል ኮሬክትነስ አንዳንድ መድረኮች ላይ ለማስተካከል ቢሞክሩ ዘፈኖቻቸውን ብታዳምጡ ሁሉ ነገር ብታዳምጡ ኢትዮጵያ ማለት ምን ማለት እንደሆነ በደንብ ይታወቃል። እሱ ላይ መጨፍለቅ አለበት አንተ እዛ ጣሳ ውስጥ ለመግባት። ስለዚህ ኢትዮጵያ የሚባለው ነገር ራሱ በጣም ራሱን አጥቦ ከእንደዛ አይነት ቤዝ ነው የጀመረው። ያንን ነገር ኦን የሚያደርጉ የዛ ነገር ባለቤት አላቸው። ሚዲያውንም የተቆጣጠሩት እነሱ ናቸው። የኮምፖዚሽኑንም እውነቱን እንነጋገር ከተባለን ካየን እንደዛ አይነት ሰዎች እንደዛ አይነት አመለካከት ያላቸው ሰዎች ናቸው። ስለዚህ ችግሩን ራሱ ኢትዮጵያ ውስጥ አለ የሚባለውን ችግር ሊፈቱበት የሚፈልጉት መንገድ ችግሩን በፈጠረው መንገድ ነው። አልበርት አንስታይን ችግሩን የፈጠረው አስተሳሰብ መልሶ ችግሩን አይፈታውም ይላል። እነሱ እስካሁን የተፈጠረውን ላለፉት 60 ዓመታት ኢትዮጵያ ውስጥ የፖለቲካ ድርጅት ተመስርቶ ትግሎች ከተጀመሩ በኋላ የሚደረጉ ትግሎችን የፈጠረውን ችግሩን የፈጠረውን አስተሳሰብ ይዘው ወደዛ መመለስ ነው የሚፈልጉት። ከዛ ነገር በጣም መላቀቅ አለባቸው፣ መቁረጥ አለባቸው፣ ኒው ኖርማል መቀበል አለባቸው። አዲስ ሁኔታ ተፈጥሯል ኢትዮጵያ ውስጥ። ያንን ነገር የሚቀበል የለም፣ የሚያዳምጥም የለም። ከ10 ኪሎ ሜትር ከአዲስ አበባ የሚወጣ አይነት አስተሳሰብ አይደለም እንደዚህ አይነት አዲስ አበባ ውስጥም ተቀባይነት ሲያገኝ ነው። ይሄ ደግሞ ኦሮሞ ኦሮሞ አንድ አይደለም። በጣም ይሄ ሰልፍ ዲፊቲንግ የሆነ በተለይ ለነሱ ይሄ ነገሮችን ከሚሉት አንፃር ራሱ ሰልፍ ዲፊቲንግ የሆነ አመለካከት ነው። የኦሮሞ የወለጋና የሐረርጌ ኦሮሞ የተለያየ አክሰንት ሊናገር ይችላል፣ ግን በኦሮምኛ መግባባት ይችላል። ኦሮሞ የሐረርጌ የተለያየ አክሰንት የሚናገር የሐረርጌና የወለጋ እስካሁን በአክሰንት አለመግባባቱ ምንም አይነት መረጃ የሌለው ህዝብ አንድ አይደለም የሚሉ ሰዎች እነሱ ወልቃይቴና ቦረና ምን ያገናኘዋል? እንደዛ ከሆነ ምንድነው እሱ አንድን ጎንደሬና አንድን ገሪ የሚያገናኘው? አንድን ሶማሌና አንድን የትግራይ ሰው ምን ያገናኛል? እንደዛ ከሆነ በቋንቋ አይገናኙ፣ በሃይማኖት አይገናኙ፣ በጂኦግራፊ አይገናኙ። ምንድነው የሚያገናኘው? እንደዛ ከሆነ ማለት ኦሮሞ ሲፈርስ ነው ኢትዮጵያ አንድ የሚሆነው የሚለው ነገር ራሱ እኮ ከየት የመጣላቸው እንደሆነ አላውቅም። ባገኙት አጋጣሚ በሙሉ ኦሮሞስ ችግር ይነሳል፣ በሃይማኖት ግጭት ይነሳል፣ የሪጂናል ግጭት ይነሳል፣ ቋንቋቸው አንድ አይደለም። በቃ እንደዚህ አይነት ቲዮሪዎች ኢትዮጵያ 80 ቋንቋ የሚነገርባት በእነዚህ ቋንቋዎች ውስጥ ያው ኦሮሞ ውስጥ ራሱ አንድ አይደለም ብለን ካሰብን ብዙ ዳይቨርሲቲ ያለበት አንድ መሆን አለበት ብለው አርጊው የሚያደርጉ ሰዎች ቢውልዲንግ ብሎኩን ደግሞ ማፍረስ የሚፈልጉ አይነት ሰዎች ናቸው። እነዚህ የእርስ እኮ የሚቀረን ነገር ነው። ይሄ እኔንና ወልቃይት የሚባል ሰው አይቻል አውቅም፣ ወር ጎንደር የሚባል ሰው አይቻል ማለት እኔ ቋራ የሚኖር ሰውና እኔ ምን ያገናኛል? በቋንቋ አንገናኝም፣ በሌላ ነገር አንገናኝም። እንደዛ ከሆነ አርጊውመንቱ ማለት ነው። ስለዚህ ይሄ በጣም አደገኛ የሆነ እነሱንም ሰልፍ ዲፊቲንግ የሚያደርግ ነገር ነው። ይሄ ደግሞ ኦሮሞ አንድ ነው አይደለም። አንደኛ በኦሮሞ ውስጥ ማለት እኔ የኤትኒሲቲ ኤትኖግራፊ እና የአንትሮፖሎጂ ኤክስፐርት አይደለሁም፣ ግን የተለያየ አይነት ቲዮሪ አለ። የህዝቦችን አንሴስተራሊ አንድ ህዝብ አንድ ነን የሚል አለ ማለት ልክ ለምሳሌ እንደ ኦሮሞ ኮመንሊ ትሬስድ የሚደረጉ ግን በኦሮሞ ውስጥም ራሱ በአንሴስተር ፕሪሞርዲያል ቲዮሪ ነው የሚባለው እንደዚህ አይነቱ። ግን በኦሮሞ ውስጥ ራሱ እሱ ብቻ አይደለም። ለምሳሌ እኔ ቤተሰብ የሆነ አማራ የሆነ ከኛ ቤተሰብ በሞጋሳ ከኛ ቤተሰብ የተቀላቀለ ኦሮሞ አማራ የሆነ ሰው የትግራይ ሰው ቢመጣና በእኛ ቤተሰብ ውስጥ በሞጋሳ ቢቀላቀል በአንተ ሌቭል ገዳ አባል ይሆናል፣ የአንተ ጎሳን ክሌም ያደርጋል፣ አፍተር ዋይል ክሌም ያደርጋል። ይሄን ሌጂቲሜትሊ እኛ ቤተሰብ ውስጥ አማራ የሆነ የኔ አያት በሞጋሳ ወደኛ ቤተሰብ የቀላቀላቸውን ሰዎች አናገባቸውም እኛ ልጆቻቸው ወይ ደግሞ የኛ ልጆች አያገቡም፣ ልክ እንደ ደም ዘመድ ስለምንተያይ። እነዚህ ሰዎች አንሴስተራሊ they are not connected ከኦሮሞ ጋር አልተዋለዱም። ሶሻሊ ኮንስትራክትድ በሆነ መንገድ ኮንስትራክሽኒስት በሚሉት መንገድ ግን ህዝብ
እንትን ይሆናል ኦሮሞ በፊት አንሴስትራሊ ኦሮሞ ያልሆኑ ኦሮሞ ውስጥ ኢንተግሬትድ ያደረጉ ማህበረሰቦች ግለሰቦች ሊኖሩ ይችላሉ ኦሮሞ ውስጥ በሰዎች ልጆች መካከል የደም ልዩነት አይደለም ያለው የካልቸር ልዩነት ነው ያለው የታሪክ ልዩነት የባህል ልዩነት ነው ያለው እኔ አንድ ሰው ኦሮሞ ነኝ ካለ የሆነ ሰውዬ መጥቶ ያንተ ደም ውስጥ እንደዚህ አይነት ደም አለ is there any ደም እና ሰውዬው ደግሞ ራሱን እንደዛ አይደንቲፋይ ካደረገ ምንድነው ያገባው ያንን ነገር ስለዚህ ይሄ እንደዚህ አይነቱ አመለካከት የሚመነጨው ኢትዮጵያ ውስጥ ችግር ለመፍጠር ኦሮሞን ማፍረስ አለብን የሚል ሳትል የሆነ የተደበቀ ግን ሁሉም ያንን ሚዲያም ይሁን ይሄ ፖለቲካውን የሚመሩ ሰዎች ውስጣቸው በጣም የተቀበለው ነገር አለ እውነቱን እንነጋገር ከተባለ ያንን ነገር ከዛ ነገር መላቀቅ አለባቸው ኦሮሞን ለማፍረስ መሞከር ኦሮሞን እንደ ህዝብ አታክ ለማድረግ መሞከር ማንነቱን አታክ ክብሩን ለመንካት መሞከር ነገር የበለጠ ራዲካላይዝ የሚያደርግ የበለጠ አለመደማመጥን የሚያስከትል ወደ የበለጠ ግጭት የሚያመራና አለመረጋጋትን ወደ አደገኛ ሁኔታ የሚወስድ ነገር መሆኑን በጣም መገንዘብ አለባቸው የኦሮሞን ህዝብ በማክበር ከኦሮሞ ጋር አብሮ መኖር ይቻላል አማራጭ አለ እሱ አብረን እንኑር ማለታቸው አይደለም ችግራቸው አብረው ሊኖሩበት የሚፈልጉት መንገድ ግን አሁንም ጨፍልቀው አሁንም አቅማቸው መንግስት ሳይሆኑ ግን ወደ ጨፍልቀው ለማድረግ የሚያደርጉት ነገር ነው ስለዚህ ዲኮዙን ዲሌጂቲማይዝ ማድረግ ሞራሉንና ክብሩን መንካት ከዛ በኋላ ክብርና ሞራሉን የሌለው አቅም የሌለው ኤጀንሲ የሌለው የሆነ ልፍስፍስ ህዝብ ኢትዮጵያ ውስጥ እንዲኖርላቸው ነው የሚፈልጉት ያ ነገር በፍጹም ሊሆን የሚችል ነገር አይደለም አሁን አይደለም ባይደ ስላሴ ጊዜም አልሆነም በደርግ ጊዜም አልሆነም አሁንም ሊሆን የሚችል አይደለም 10 ሚሊዮን ልጆች ጠመንጃ ሳይዙ ጠመንጃ ከታጠቀ ሰው ጋር ኮንፍሮንት በሚያደርጉበት ዘመን ይሄንን ነገር ማሰብ የለባቸው ወደፊት እንዴት እናራመዳለን ኢትዮጵያ ውስጥ ታሪካዊ በደል መፈጸሙን አምኖ መቀበል ይሄ ነገር አሁን የምንነጋገርባቸው ነገሮች የቅንጦት ነገሮች አይደሉም የሰዎችን ህይወት ኮስት የሚያደርጉ ነገሮች ናቸው አሁን ያለንበት ሁኔታ አሁን ያሉ ኢትዮጵያ ውስጥ ያሉ ተቋሞች አሁን ያሉ ችግሮች ግጭቶች የተለያየ አመለካከቶች የመጡት ኢትዮጵያ ውስጥ በነበረው ታሪካዊ ሂደት ምክንያት መሆኑን ጭቆና እንደነበረ እነሱ የሚያመልኳቸው ንጉሶች ህዝቦችን ጨቁኖ አድሎ አድርገው ከፋፍሎ ሲገዙ እንደነበረ ከተቀበሉ ከዛ የተሻለ ሪሌሽንሺፕ እንዴት እንፈጥራለን የሚለው ነገር ላይ መነጋገሩ ብዙ ችግር አይደለም መጀመሪያ ሂስቶሪካል ችግሩን መቀበል ህዝቦችን ማክበር አስፓይሬሽናቸውን ማክበር ካልቸራቸውን ማንነታቸውን ማክበር አዲስ አይነት ሪሌሽንሺፕ እንዴት እንፈጥራለን የሚል ማሰብ ራሳቸውን ደግሞ ሪፍሌክት ማድረግ አንድ ሚዲያ ውስጥ ለ30 ለ100 ሚሊዮን ህዝብ እንሰራለን ለ80 ቋንቋ እንሰራለን የሚሉ ሰዎች ስንቱ ፐርሰንት ነው ከዛ ውስጥ እዛ ሚዲያ ውስጥ ሪፕሬዘንትድ ተደርጎ ያንን አመለካከት የሚያንጸባርቅ የሚለውን ነገር ራሳቸውንም አይተውት ምን ያህል ነው ከባያዝ ነፃ ይሆን ነው ቢሉ በጣም ጥሩ ይመስለኛል ከዚህ እንደዚህ አይነት ተደጋጋሚ ችግሮች የሚድኑ ይመስለኛል በጣም አመሰግናለሁ ወደ ማጠቃለል እንሄዳለንና ምንድነው ባለፈው አመት ለምሳሌ በኢትዮጵያ ውስጥ የህዝብ አመጽ ነበርና ሪቮሉሽን ነበር የተደረገው ሁላችንም እናንተም ብትሆኑ የሶሊዳሪቲ የኢትዮጵያ ህዝብ የኦሮሞ ህዝብ ችግር በተናጥል ሊፈታ አይችልም ከኢትዮጵያ ህዝቦች ጋር ነው የኦሮሞ ችግር ሊፈታ የሚችለው የሚለው ላይ ብዙ ሰው ፑሽ ሲያደርግ ነበርና አሁንም ቢሆን የኢትዮጵያ ችግር ሊፈታ የሚችለው በተናጥል አይደለም በአንድነት ነው ግን ያንን ልናደርግ የህዝቦች ትስስርና መከባበር መኖር አለበት እንደ ትውልድ ምናልባት አንድ አቅም ማይካድ ነገር አለ አንድ ሀገር አለን አንድ ህዝብ ነን አንድ ሃይማኖት ነን የሚለው ነገር ላይሰራ ይችላል ለምን አንድ ሀገር ሊኖረን ይችላል አንድ አይነት ህዝብ ደግሞ አይደለም የተለያየ ህዝቦች ነን አንድ ላይ ልንኖር ደግሞ መከባበር ሊመጣ ይችላልና እንደ ትውልድ ደግሞ የኢትዮጵያን ችግር በተናጥል መፍታት አንችልም ካልንና በህብረት መፍታት አለብን ካልን ፖለቲካዊ ማህበራዊ ሁሉንም ነገር ምንድነው አንኳር የሆኑ መሰረታዊ የሆኑ ነገሮች አሁን ገረሱ ያነሳው አለ ግን መሰረታዊ የሆኑ ነገሮች ፖለቲካሊ ሶሻሊ ምንድነው መሆን ያለበትና ለወደፊት እንዴት ማድረግ አለብን የሚለውን አክላችሁ ከሱ ጋር ለተፈጸመው አሁን በሚዲያ በነካቹት በአንድ ሚዲያ ተቋም ለተደረገው ችግር ደግሞ ማስተካከያ ለማድረግ
ምንስ ማድረግ አለባቸው የሚሉት እነዚህን ሁለቱን አንድ ላይ ያይዛችሁ የመጨረሻ መልእክታችሁን አክላችሁ ፕሮግራማችንን ብናጠቃለን እንዴ ኦኬ እንግዲህ ለኢትዮጵያ ሶሉሽን ይሆናሉ ተብሎ የሚባሉትን ሪኮሜንዴሽኖች በዚህ ደቂቃ ውስጥ አጠራርጎ መናገር ከባድ ቢሆንም ከተፈጠረው ነገር እንነሳና ያ ግልጽ የሆነ ነገር ነው ኢትዮጵያንስት የሆኑ የድሮን ስርዓትም በአፍቃሪነት የሚታወቁ የታሪክ ጸሐፊዎች እንኳን የሚጸየፉትን አይነት የታሪክ ቨርዥን ነው አቶ ኃይሌ እዛ ላይ ተናገሩት ታሪክን ብቻ አይደለም ግለሰቦችንም ህዝብንም ጭምር ነው የሰደቡት ኢትዮጵያዊንን ካሉ እዛ ቁጭ ብሎ ይሄንን ነገር እንዲደረግ ሲገፋፋ የነበረውንም ጋዜጠኛ ይሄንን ነገር እንዲደረግ የፈለጉትን የኢሳትን ማናጅመንት ጭምር ነው የሰደበው እውነተኛ ኢትዮጵያዊ ሆኑ እነሱም ጭምር ነው የተሰደቡት እንግዲህ ኢትዮጵያዊንን ካሉ ማለት ነው ግን ኢትዮጵያዊነታቸውን የካዱ ሰዎች መሆን አለባቸው ይሄ ስድብ የተመቻቸው ሰዎች ይሄ የኦሮሞ መሰደብ እነሱን ካላመማቸው እውነትም ኢትዮጵያዊ ያልሆኑት እነሱ ናቸው እንጂ የተሰደበው አይደለም ያመመኝ ያለው አይደለም ስለዚህ ኢትዮጵያዊ አንድ እንዳልሆንን ወይ ደግሞ የኛ ህመም የነሱ ህመም ማይሆን ከሆነ ኢትዮጵያዊነቱን የካዱ ያሉ እነሱ ናቸው ማለት ነው በዚህ ነው መጀመሪያው ነገር we have to underline shared value አለን የሚያም ታሪክ ውስጥ አልፈናል ግን ያለፍነው ታሪክ ዴስቲኒያችንን ሊያሳጣን አይገባም ከገባንበት ከዚህ የአዙሪ የፖለቲካ አዙሪት መውጣት አለብን ያንን ደግሞ የምንወጣው ቤዚክ የሆኑ ፋክቶችን ይሄ አመኑም አላመኑም ዛሬ ተነስቶ ከሞት አንስተ የምትገረፈው ሰው የለም ፍርድ ቤት አቀርበ የምትፈርድበት ሰው የለም it's about recognition it's about fact it's about ይሄ እውነትን መቀበልና አለመቀበል ጉዳይ ነው ለምሳሌ በአጭር ቃል ለመናገር ዛሬ ኢሳት ህዝብን የሚሰድብ ቃል ተነግረዋል አለ በተፈጠረው ነገር ግን እናዝናለን ይቅርታን ጠይቃለን አላለም what does this mean ኦኬ ባለፈው ኢትዮጵያ ታሪኮች ህዝቦች ተጋለዋል አንዱ ላይ ዘምተዋል አበባ አይደለም ሲቀባበሉ የነበሩት የሰው ልጆች አልቋል ግፍ ተፈጽመዋል እኛ አይደለንም የነሱ ደብተራዎች የጻፉት ነው የነገስታቱ ደብተራዎች የጻፉትን ማንበብ ይችላሉ ይሄንን ነገር አልተፈጸመም ግድለም እነሱ ሲጨባበጡ የነበሩት ሰላም የነበረው ብለው ብሩ አከረዩ ማለት እኔ አይገባኝም የመጀመሪያው ነገር just accept facts prevailing facts ጥራዝ ነጠቅ የሆኑ ተረተረቶችን ሳይሆን አብዛኛው አዋቂዎች የታሪክ ምሁራን የሚቀበሉትን የኢትዮጵያን ታሪክ እንቀበል ስለተፈጠረው ነገር ሶሪ እንበል ስለወደፊቱ ደግሞ እንነጋገር that's the easy thing እና መነጋገር ተነጋግረንም ላንጨርስ እንችላለን በዚህ ጊዜ ከባድም ጊዜ ስለነበረን ማለት ነው የሚያም ታሪክም ስለነበረን ማለት ነው አሁን መነጋገር የምንችለው አሁን ተነጋግረን ለነገ ማሳደር ያለብንን ለነገ ማሳደር ሲገባ የማይቆፈሩ የማይነካካውን ነገር ሁሉ እየነካካን ያልደረቀውን ቁስል እየቆፈረን እርስ በርስ ህመምን የምንጨምርበት ምክንያት አይገባኝም ይሄ ህዝባችን ያለፈ ያለውን ግፍ አለመረዳት ኢንሴንሲቲቭ መሆናችንን ነው የሚያሳየው ስለዚህ በዛ ጎራ ለይተው እንደዚህ አይነት አፍራሽ ሚና እየተጫወቱ ላሉ ወገኖች የሚለው ነገር ምንድነው ይሄ መንገድ አያዋጣም ለኛም አይጠቅምም ለእናንተም አይጠቅምም please come to your sense እና ለስኮላሩ ለኢትዮጵያን ኤሊቶች የሚለው ነገር just accept facts and move forward ነው የምለው ኢትዮጵያ ውስጥ የሚፈጠም መደረግ ያለባቸው ነገሮች በጣም ህግና ስርዓትን በተከተለ መንገድ ከሄድን ብዙ የሚቸግሩ ነገሮች አይኖሩም እንደ ኢትዮጵያ አይደለም እንደ አፍሪካም የሆነ አይነት ዩኒቲ እያበበና እየደረጀ ነው የሚሄደው የሚመስለኝ ነው በኢትዮጵያ ኮንቴክስት ምንኖር በኢስት አፍሪካ ኮንቴክስት ምንኖር በአፍሪካ ዩኒየን ውስጥ አንድ ህዝብ ነው አንድ ብር ይኖረን I don't care እሱ የጊዜ ጉዳይ ነው የሚፈጀው ግን
አሁን ባለንበት ኮንቴክስት የጋራ ዴስቲኒ አለን። ይህንን ነገር አምኖ መቀበል ጥሩ ነው። ወደፊት በሚደረገው ነገር ላይ ደግሞ በሀገር የተደረገው ላይቭ ያየናቸውን የህዝቦቻችንን ትብብር በእስር ቤት በየከተሞቻችን ያየናቸውን በጎንደር፣ በደምቢዶሎ፣ በሸዋ ውስጥ፣ በሐረርጌ ውስጥ ያየነውን የሶሊዳሪቲ መንፈስ በእንደዚህ አይነት ተልካሻ የሚዲያ ኢንጌጅመንት መግደል በታሪክ ያስጠይቃል ነው የምለው። የቀረው ነገር እዚህ ሚዲያ ላይ ተነጋግረን የምንጨርሰው ነገር አይሆንም። ኤሊቶች ቁጭ ብለው መነጋገር ያለባቸው ነገሮች አሉ። ፖለቲከኞች ቁጭ ብለው መነጋገር ያለባቸው ነገሮች አሉ። ግን በየጊዜው እንደዚህ አይነት ራስ ነጠቅ የሚዲያ ሳቦታጅ እየመጣ የሚገነፍለው ወይ ደግሞ የሚዘረረው የፖለቲካ አሬንጅመንት ሊኖረን አይገባም። ይሄ ደግሞ ዘላቂነት የሚኖረው በዛ ሳይድ ያሉ ሰዎች ወጥተው መቃወምና ይህንን ነገር ሪጀክት ማድረግ ሲችሉ ነው የሚመስለኝ። በዚህ በኦሮሞ ካምፕስ የሚፈጠሩትን ችግሮች ኦሮሞዎች ወጥተው ዲፌንድ እንደሚያደርጉ ወይ ደግሞ ዲፌንድ የሚያደርገው የሚቃወሙ እስከሚቃወሙ ድረስ መስመር ማስያዝ ያለበትን መስመር እንደሚያስይዘው ሁሉ በሌላ ካምፕ የሚፈጠረውንም እንዲሁ ማድረግ ያለባቸው እራሳቸው ናቸው። ይሄ ደግሞ ለራሳቸው ሲሉ ነው። አዘርዋይዝ ይሄ በማያልቀው ይሄ የፖለቲካ አዙሪት ውስጥ ገብተን የህዝቦች መጨረሻ ነን አሁንም ከዓለም ላይ እንዲሁ በችግራችን በመከራችን እንድንቀጥል የሚያደርገን የመጠፋፋት ፕሮግራም ነው የሚሆነው ማለት ነው። እና ከዚህ ደግሞ መቼስ ይሄንን ውጤት የሚፈልግ ሰው ያለ አይመስለኝም። ስለዚህ ወደ ሴንሱ መጥቶ ሰው ወደ እውነተኛ የአብሮ መስራት ለአብሮ መስራትም የሚያመች ባክግራውንድን የሚሰራ የሚገነባ እንጂ የሚያፈርስ ነገር ባያደርግ ጥሩ ነው ነገር ነው። እሺ ገረሱ፣ እኔ አንዳንድ የማያቸው ነገሮች አሉ። አንደኛ በኢትዮጵያ ውስጥ ባለፉት ስርዓቶች ውስጥ የኦሮሞ ድምፅ ሙሉ በሙሉ ታፍኖ ፓሲቭሊ ነው ፓርቲሲፓንት የነበረው፣ ፊዚካል ፕሬዘንስ ነበረው ከውስን ግለሰቦች ውጪ ኦሮሞ የነበረው እና ስለዚህ ምን አይነት አመለካከት ተፈጥሯል? ያንን ኢትዮጵያን የሆነ አይነት ወርቃማ ዘመን እንደነበራት እንደ ቀድሞ አይነት ነገር ወደ ድሮአችን እንመለስ የሚሉ አይነት ሰዎች አሉ። አንዳንድ ጊዜ ድሮአችን ምን እንደሚመስል የተለያየ አይነት አመለካከት ሳይሆን የተለያየ አይነት ፋክቶች ናቸው ያሉት እና እንደዚህ አይነት ናፍቆትና እንደዚህ አይነት ኖስታልጂያ ያላቸው ሰዎች አንዳንድ ጊዜ ይሄ የኦሮሞ ህዝብ ራሱን ችሎ የሆነ ነገር ማድረግ የሆነ ኤጀንሲ ዴቨሎፕ ሊያደርግ የማይችል አይነት አድርገው የሚያስቡ አይነት ሰዎች አሉ። አሁንም እንዲሁ ወይ ዲሲ ቁጭ ብለው ወይ አዲስ አበባ ቁጭ ብለው የብዙ ኦሮሞችን እድል በፈለጉት መንገድ መወሰን እንደሚችሉ የሆነ ሚስተር ኤክስ ዋይ ዜድ ከኦሮሞ ውስጥ በመያዝ ብቻ የኦሮሞን ነገር ሼፕ ማድረግ እንደሚችሉ እነሱ ሚዲያ ላይ ቀርበው የሆኑ ነገሮችን ስላወሩ የሆነ የኦሮሞ የናሬቲቭ በዝም ብሎ ኢዝሊ ዲኮንስትራክትድ የሚሆን አይነት ነገር በቃ ልክ እንደ ህፃን አይነት ነገር የሆነ ህፃን ላይ የሆነ ተረት ነግረዋል ከዛ በኋላ እንትኑን ሪሼፕ ታደርጓል አይነት ነገር አድርገው የሚያስቡ አይነት ሰዎች አሉ። እነዚህ ሰዎች ኢትዮጵያ ውስጥ ያሉ ለውጦችንም አለማየታቸውም አንድ በጣም ራሱን የቻለ አደጋ ችግርም ጭምር ነው። ኢትዮጵያ ውስጥ ኦሮሚያ ውስጥ ከ83% የኦሮሞ ህዝብ እድሜው ከ34 ዓመት በታች ነው። አብረን በቀጥታ አማርኛ የምናወራው ራሱ ከዚህ ፐርሰንት 17% ብቻ ነን። 83% እድሜው ከ34 ዓመት በታች ነው። ይሄ መንግስት ሲገባ 7 ዓመት እና ከዛ ያነሰ እድሜ የነበረው ሰው ነው። ሚዲያን ኤጅ ኦሮሚያ ውስጥ 16 ዓመት ነው። የተለየ ጄነሬሽን ያለው ይሄ የተለየ ጄነሬሽን የተለየ እሱ ሪስፔክት የሚያደርግ ፍትሃዊ የሆነ የተለየ ፊውቸር ነው የሚፈልገው። የሚሉትን ነገር ቢጮውም ራሱ አይሰማቸውም። there is no even bridge between them። እሱ ከኔ ጋር በአማርኛ ማውራት ይችላሉ። ከ8 ወንድምና እህቶቼ ጋር ግን በኦሮምኛ ነው ማውራት የሚችሉት። ይሄ ነገር መለወጡን የሚያውቁ አይመስለኝም። ይሄ አማርኛ ቋንቋ በአንድ ወቅት የመንግስት የሥራ ቋንቋ ስለነበረ ከጫፍ እስከ ጫፍ ሰው ሰምቶ በዛ ዲኮንስትራክትድ ለማድረግ የሚሞክሩ በጣም ቅዠት ውስጥ ያሉ የተማሩ የሚመስሉ ሰዎች አሉ። የሚሉት ነገር በአማርኛ ኢትዮጵያ ውስጥ 30% ሰው ነው የሚሰማው።
83% ኦሮሞ እድሜው ከ34 ዓመት በታች ነው የሚሉትን ነገር ለመስማት there is no even bridge between them ስለዚህ የሚደርሱት ራሱ እኛ አማርኛ የምንሰማው ሰዎች ነው ከኛ ጋር በአማርኛ መግባባት ካልቻሉ ነገ በአስተርጓሚ ነው ከኦሮሞ ጋር የሚያወሩት ስለዚህ ይሄንን ነገር በጣም መገንዘብ አለባቸው ሁለተኛ ይሄ ህዝብ እነሱ አስዩም እንደሚያደርጉት ፓሲቭ ነገር አይደለም እንደፈለጉ የሆኑ ነገሮችን እዚሁ ዲሲ ቁጭ ብሎ ኦር አዲስ አበባ ቁጭ ብሎ በመጋገር ብቻ ወደ ፈለጉት አቅጣጫ የሚመሩት አይነት ህዝብ አይደለም ያለው ለየት ያለ ህዝብ ነው የራሱን ኢንተረስት የሚያውቅ የሚያደርገውን ነገር የሚያውቅ እና ኢንተረስቱን ዲፌንድ ሊያደርግ የሚችል ፊውቸሩ ላይ መወሰን የሚችል ጄነሬሽን ውስጥ ነን ያለነው የኢትዮጵያ ህዝብም ከ80% ከ20% በታች እድሜው ከ30 ምናምን በላይ የሆነው ስለዚህ ጄነሬሽኑ ራሱ መቀየሩን መገንዘብ በጣም ያስፈልጋል በጣም እና እነዚህ ህዝቦች ደግሞ እዛ ቴሪቶሪ ውስጥ ስለምንገኝ ብቻ አንድ አይነት አመለካከት የለንም እዛ ሀገር ውስጥ የተለያየ አይነት ሮል ነበረን በመንግስቱ በስርዓት ውስጥ የተለያየ አይነት ኤክስፒሪየንስ ነበር ግማሾቻችን ትራውማቲክ ኤክስፒሪየንስ ነበር ግማሾቻችን ደግሞ የተለየ ነበር በህዝቦች መካከል ሁሉ ጊዜም ጥሩ ሪሌሽንሺፕ ሊኖር ይገባል እነዛ ሪሌሽንሺፖች በተከባበረ እና የነበሩ ችግሮችን ሪኮግናይዝ በማድረግ እንደዚህ አይነት ቅራኔ የሚፈጥሩ ችግሮችንን መፍታት ላይ በተኮረ መንገድ መሆን አለበት እዛ ሀገር ውስጥ የተለያየ አይነት ጭቆና ነበር የብሔር ጭቆና ነበር ስለዚህ ኦሮሞና የሳውዙ የብሔር ጭቆና ነበረበት የቋንቋ ጭቆና ነበር እዛ ሀገር ውስጥ የከለርም ጭቆና አለ አንድ ከኑዌር የመጣ ሰውና መሃል ሀገር ያለ ሰው እኩል አይጨቆንም የከለርም ጭቆና ነበር የሃይማኖት ጭቆና ነበር የጀንደር ጭቆና ነበር እነዚህን ጭቆና የክላስም ጭቆና ነበር አሁን ደግሞ የባሰ ነገር ነው የደሆችና ገንዘቡን የነበራቸው ሰዎች እኩል አይደለም አሁንም አይታዩም ያኔም አይታዩም ስለዚህ ብዙ የተደራረቡ ጭቆናዎች ኢንተርሴክሽናል የሆኑ ጭቆናዎች የነበሩበት ሀገር ነው አሁንም ያሉበት ሀገር ነው እነዚህ ነገሮች በመተባበር አብሮ በመስራት በመነጋገር መፍታቱ በጣም አስፈላጊ አይደለም አንድ ሀገር ውስጥ እንኖራለን ብሎ ለሚያስብ ሰው የተለያየ ሀገርም እንኖራለን ብሎ የሚያስብ ሰው በህዝቦች መካከል ጥሩ ሪሌሽንሺፕ እንዲኖር ጥረት ማድረግ ኃላፊነት የተሞላበት ነገር ነው ምክንያቱም አንድ ሀገር ነፃ አዲስ መንግስቱን ካም ቢያቋቁም ደሴት ውስጥ አይደለም የሚያቋቁመው ከሌሎች ህዝቦች ጋር ኢንተራክት ማድረጉ ፊዚካል ትስስሩ ይቀጥላል ኤርትራ ነፃ ሀገር ሆነች ከኢትዮጵያ ግን ሙሉ በሙሉ ተቆረጠች ማለት አይደለም ኢንተራክሽኑ ቀጥሏል ስለዚህ ሌላ ሀገርም ለመመስረት የሚያስብ ሰውም ጭምር በህዝቦች መካከል በጣም ጥሩ የሆነ ጤናማ የሆነ ግንኙነት እንዲኖር መስራት አለበት ያምናለሁ እኔ ኢትዮጵያ ውስጥ ደግሞ ችግሮችን መፍታት አለብን የሚሉ ሰዎች ደግሞ የበለጠ ኃላፊነት አለባቸው መልቲካልቸራል የሆነ አገሩ በጣም መልቲካልቸራል የሆነ መልቲሊንጉስቲክ የሆነ ባለብዙ ቋንቋ ባለብዙ ህዝብ ባለብዙ ሃይማኖት በተለያየ አይነት ታሪክ ያለው ህዝብ መሆኑን እነዚህ ተከባብረው ሃርሞኒየስሊ ሊኖሩ እንደሚችሉ ጥሩ ሞዴል ከተፈጠረ ግን በእንደዚህ አይነት በህዝቦችን ታሪክ በህዝቦች ክብር ሬዲኩል ማድረጉ ከቀጠለ ግጭት ብቻ ሳይሆን መለያየት ብቻ ሳይሆን ሌሎችም ግጭቶችም ሊመጡ እንደሚችሉ መገንዘብና የሚያደርጉትን ነገር ለማን ይያሉ እንዳሉ ማወቅ የሚያስፈልግ ይመስለኛል በእኛ በኩልም በኦሮሞ አክቲቪስቶችም በኩል ሁለት ሶስት ሰዎች ባሉት በሚሰጡት አስተያየት የኦሮሞ የፖለቲካ አቅጣጫ ሊቀየር አይገባም የኦሮሞ ፖለቲካ አቅጣጫ ሊቀየር የሚገባው የኦሮሞ ህዝብ ቤስት ናሽናል ኢንተረስት በምን መንገድ ስንሄድ ነው የምንወስነው ብሎ በመናስበው ኢንተርናል ቲንኪንግ ብቻ ነው መሆን ያለበት ብዬ ነው ማስበው ነው የኦሮሞ ህዝብ ግጭት መፍጠር ከሆነ ነው እንጂ ሊቀለብስ የሚችል ኃይል ሊፈጠር ማይችልም እዛ አካባቢ የኦሮሞ ህዝብ ከዚህ በኋላ ወደ ኋላ ነገሮችን ለመቀልበስ የሚችል አቅም ያለው ሰው ሊፈጠር አይችልም የአንድን ህዝብም ኢንተረስት ደግሞ እታገላለሁ ብሎ የሚታገልም ህዝብ ሊኖር አይችልም ስለዚህ የምንፈራውም ኢንሴኪዩር የምንሆነውም ነገር የለም የሚያስቆጣን አንደኛ ህዝባችን ሊከበር ስለሚገባ ሁለተኛ በመካከላችን ያለው ሪሌሽንሺፕ ስለሚበላሽ ብቻ ነው እንጂ ነገሮችን የኛ ኢንተረስት የኦሮሞን ህዝብ ማንነት እና የኦሮሞን ህዝብ አሁን የደረሰበትን ደረጃ ወደ ኋላ ይመልሳሉ የሚል ፍርሃት የለኝም እኔ በህዝቦች መካከል ያለው ቅራኔ ግን
ሊያባብስ ስለሚችል እንደዚህ አይነት ተገቢ ያልሆኑ የኦሮሞን ህዝብን ክብር የሚነኩ ነገሮች ተገቢ ስላልሆኑ ብቻ ነው የምንቃወማቸውና እኛም በውስጣችን ራሽናሊ በመናስበው ነገር ብቻ ነው ድራይቭድ መሆን ያለብን እንጂ ሌሎቹ በሚያደርጉት ነገር መሆን የለበትም የሚል አመለካከት አለኝ እና ሌሎቹ ደግሞ እነዚህ አደጋዎችን እየተገነዘቡ ማድረግ ያለባቸው ይመስለኛል። ጨርሻለሁ። አመሰግናለሁ። እንግዲህ ክቡራን እንግዶቼ በጣም ሰፊ ሰዓት ወስደን የተወያየንበት ውይይት ነው። ክቡራን አድማጮቻችንና ተመልካቾቻችን ብዙ ግንዛቤ እንዳገኙ እርግጠኛ ነኝ። እንደሚባለውም በአሁኑ ሰዓት ምናልባት እኛ የጋራ አጀንዳ ባይኖረንም በኢትዮጵያ በህዝቦች መሃል የሚደረጉ የህዝቦች ነጻነት ትግል የጋራ ጠላት አለንና 25 ዓመት ሙሉ ህዝቡን የገዛውን መራሹን የኢህአደግ መንግስት ነበር መታገል ባለንበት ሰዓት የውስጥ ችግርን ወደ ኋላ እየለመለመ ያለውን የህዝቦችን ግንኙነት በትንሹ መቋጨት እንዲቋጭ ማድረግ የሁሉም ሰው አመለካከት ነው የሚል የለንም። ግን ጽንፈኛ የሆኑ አመለካከት ያላቸው በፖለቲካ ደረጃ በተቋም ደረጃ እንዳነሳ ነው በሚዲያዎች በዚህ በህዝቦች ነጻነት ትግል ውስጥ ከፍተኛ ሚና አላቸው። በዚህ ከፍተኛ ሚናቸው ደግሞ ህዝቡን አንድ ላይ ሊያመጣ የሚችልና የነገን የህዝቦችን ጥያቄ ውስጥ ሊያስገባ በሚችል መልኩ ሳይሆን ተቻችሎ የጋራ ጠላት ላይ ፎከስ ማድረግ በሚችልበት ሁኔታ ላይ መስራት ሲጠበቅባቸው አንዳንድ ጽንፈኛ የሆኑ አመለካከቶችን ማስተላለፍ ማለት ከጀርባ የሆነ ነገር እንዳለ ይገልጻል። ስለዚህ እኛም መልእክታችን እንግዲህ በመጨረሻ በቆቢ ካዮ ስም ህዝቦች በኢትዮጵያ ህዝቦች የነጻነት ትግል ወይም የኢትዮጵያ የፖለቲካና ማህበራዊ ጉዳዮች ሊፈታ የሚችለው በህዝቦች መተሳሰብ መሆኑን በማከል የዛሬ ፕሮግራማችንን በዚሁ እንቋጫለን። ፕሮግራሙን የመራውላችሁ እኔ ራጂፍ ጉደታ ከቴክኒክ ባለሙያችን ገዳራራ ጋር በመሆን መልካም ቆይታ እያልን እንግዶቼ ጥሪያችንን አክብራችሁ ቀርባችሁ በዚህ ውይይት በመሳተፋችሁ በጣም አመሰግናለሁ። Thank you. Yeah, Buner. Okay. Sinim bil ya. Okay, yeah. Yeah. Masiko, masiko.